ሰላም ተመልካቾቻችን እንደምን ቆያችሁ ዛሬም ከዶክተር ጸጋይ አራርሳ ጋር የኦሮሞን ፖለቲካ ድርጅቶች ስምምነትና በእስር ላይ የሚገኙት የሲዳማን ወጣቶች አስመልክተን አጭር ቆይታ ከናንተ ጋር እናደርጋለን ሼር በማድረግ ላይክ በማለት አብራችሁን ቆዩ መልካም ቆይታ ዶክተር ጸጋይ ዛሬም ጥሪያችንን አክብረ በድጋሚ ስለመጣ በጣም አመሰግናለሁ እንኳን ደህና መጣ እንኳን ተገናኘን ዛሬም አመሰግናለሁ እኔም እንደገና ስለጋበዝከኝ ደስ ብሎኛል የኦሮሞ የፖለቲካ ድርጅቶችን ስምምነት በተመለከተ ጻፍከው አርቲክል ላይ አንዳንድ ጉዳዮችን እናነሳለን እስቲ ስምምነቱ ምን ማለት ነው ይዘቱስ ይታወቃል ወይ ለኦዴፓ ለኢህአዴግ ለመንግስት እና በአጠቃላይ ለሀገሩ ያለውስ አንድምታ ምንድነው መልካም ትናንት በተለያዩ የመገናኛ ብዙሃን እንደተገለጸው የዋናዎቹ የኦሮሞ ፖለቲካ ድርጅቶች አንድ የመግባቢያ ሰነድ ተፈራርመዋል ያ ሰነድ ስምምነት ይዘቱ ምን እንደሆነ በዝርዝር አይታወቅም ምክንያቱም በይፋ ለህዝብ አልተገለጸም የሰነዱ ዝርዝር ነገር ግን እንደሚመስለኝ የአብሮ ለመስራት ለመተባበር ላለመነቃቀፍ ላለመወነጃጀል አንደኛው ለሌላኛው እንቅፋት ላለመሆን የመግባቢያ ሰነድ ወይ ሜሞራንደም ኦፍ አንደርስታንዲንግ ይመስለኛል ከዛ ጋር ተያይዞ በአቋም መግለጫው ላይ የተነበበው ንባብ ደግሞ የሚያስረዳው አንድ የኦሮሞ መሪዎች ጥላ መሰባሰቢያ ጥላ በኦሮምኛ ጋዲስ ሆገንሰ ኦሮሞ የሚል ሆገኖት ኦሮሞ የሚል የመሰባሰቢያ አምብሬላ ወይም ጥላ እንደሆነ የሚገልጽ አንድ መግለጫ እንደተቋቋመ አንድ መግለጫ በአቋም መግለጫ ሲነበብ ነበር ይሄ ነገር መልካም ጅማሬ ነው መቼም ቀደም ሲል ጀምሮ ይሄ ሽግግር ይሄ ለውጥ ከተጀመረ ጀምሮ መንግስት ማድረግ አለበት ብለን ከምንከራከረው ነገር አንዱ አንድ ወጥ የሆነ በመደበኛነት የሚካሄድ የፓርቲዎች የውይይት መድረክ ወይም ኮንሰልታቲቭ ፕላትፎርም ይቋቋም የሚል ነበር ብዙ ጊዜ ያሳይደረግ ተወሰኑ የመተዋወቅ ፕሮግራሞች ከዛም በኋላ አንዳንድ ሐሳቦችን ጠቅላላ ሐሳቦችን የሚወያዩበት የመቀራረብ ፕሮግራሞች ካደረጉ በኋላ አንድ ጊዜ የምርጫ ቦርድ አንድ ላይ የምክክር ስብሰባ የፓርቲዎች የፖለቲካ ፓርቲዎች የምክክር ስብሰባ ብሎ ያደረገው እንዳለ እናስታውሳለን እና እንደዛ አይነት ያ በአጠቃላይ በአገር ደረጃ መሆን ያለበት የሁሉንም ፓርቲዎች ያካተተ ያቀፈና ያሳተፈ የውይይት ፕላትፎርም የውይይት መድረክ ሊፈጠር ሲገባው በቋሚነት የሚካሄድ የተወያየ አስቸኳይ አንገብጋቢ ጉዳዮች ላይ እየወሰነ ለሽግግር ደግሞ የሚጠቅሙ ለዲሞክራሲያዊ ስርዓት ግንባታ የሚጠቅሙ ጉዳዮች ላይ እየተስማማ እየወሰነ ከዛ እነዚህን የውሳኔ ሐሳቦች በኢህአዴግ በምክር ቤቱ እየወሰደ በፓርላማው እያጸደቀ በተግባር ላይ እንዲያውል የሚደረግበት ሁኔታ ቢኖር መልካም ነበር ብለን በዚህ ምክንያት አንድ አመት ሙሉ ሳናቋርጥ እኔ በተለይ ሳላቋርጥ መንግስትን ስተች እንደቆየው ይታወቃል እና አሁን በኦሮሞ ፓርቲዎች መካከል ብቻ በኦሮሚያ ክልል ውስጥ የተደረገ ውይይት ነው እነሱ እንደሚሉት ለአምስት ወራት ያህል በተከታታይ ሲካሄድ የቆየ በሄድ መለስ ኦን ኤንድ ኦፍ የሆነ ሲካሄድ የቆየ የውይይት ሂደት ነበረ በተቻለ መጠን በተፎካካሪ የኦሮሞ ፓርቲዎች መካከል መፎካከር ሳይሆን መተባበር እንዲኖር መጋጨት ሳይሆን ሰላም እንዲሆን መግባባት እንዲኖር በኦሮሞ ህዝብ ጥያቄዎች በኦሮሞ ህዝብ ፍላጎቶች በኦሮሞ ህዝብ የፖለቲካ ፋይዳዎች ላይ መሰረታዊ የሆነ መግባባት እንዲኖረን ለማድረግ ነው ያሉት በዚህ ላይ ለረጅም ጊዜ ስንነጋገር ስንከራከር ስንወያይ ከቆየን በኋላ ትናንትና አንድ 14 ነው 16 ነጥቦች ያሉት አራት ገጽ ወረቀት ላይ የመግባቢያ ሰነድ አድርገን እሱን ተቀብለን ተስማምተናል በዚህ ሰነድ ውስጥ ከተቀመጡ ነገሮች አንዱ የኦሮሞ መሪዎች ጥላ መሰባሰቢያ ጥላ ጋዲስ ሆገኖታ ኦሮሞ
የሚባል ለማቋቋም ይሄንንም የሚመራው አቶ ለማ መገርሳ የቀድሞ የኦሮሚያ ክልል ፕሬዝዳንት የአሁኑ የመከላከያ ሚኒስትር እንደሚሆን የሱ አማካሪዎች ደግሞ የኦዲኤፎቹ አቶ ሌንጮ ለታና አቶ ዲማ ነገው እንደዚሁም የቃመጨውምሳ መሪ የነበሩት አቶ ገላሳ ድልቦ እነዚህ ሰዎች እንደሚያማክሯቸው አቶ ጀዋር መሐመድ እና አቶ አበራ ቶላ የአቀላጣፊነት የፋሲሊቴተርነት ስራ እንደሚሰሩ እንደዚህ ያሉ ነገሮች ተብራርተዋል እና ሐሳቡ የሚደገፍ ነው ማለት መቀራረብ መቻላቸው ብቻ ሳይሆን በተጨባጭ የሚተባበሩበትና አገሪቱን ወደ ዲሞክራሲያዊ ስርዓት የሚያሸጋግሩበት የህዝቡን ጥያቄ በአግባቡ ደረጃ በደረጃ ለመመለስ በተቃዋሚ ፓርቲዎችም ሐሳቡን የሚገፉበት መንግስት ላይ ጫና የሚያሳድሩበት መንግስትም ጥያቄዎቹን ያስተዋለ ለህዝቡ በደረጃ በደረጃ የሚመልስበትን እድል ስለሚፈጥር ይልቁንም ደግሞ ኦሮሚያ ክልል ውስጥ በፓርቲዎች መወነጃጀል ምክንያት ሞር ኦር ሌስ ጦርነት እየተካሄደ ነው ያለው በምዕራብ ኦሮሚያ በወለጋ በደቡብ ኦሮሚያ በጉጂና ቦረና ዞን እንደዚሁም በጉጂና ቦረና ዞን በእነዚህ አካባቢዎች ሞር ኦር ሌስ ጦርነት የሚባል ያህል ግጭት አለ ከዚህም የተነሳ በኮማንድ ፖስት የመተዳደር ሁኔታ አለ እና ይሄንን ለማስቀረት ቢያንስ በኦነግና በኦህዴድ መካከል ያለውን በጣም ስር የሰደደ መጋጨት ለማስቀረት ይጠቅማል ብለን እናስባለን ቀደም ሲል ይሄ ሐሳብ በነገራችን ላይ የኦሮሞ አክቲቪስቶች ገና በውጭ ሀገር ያለን የኦሮሞ አመራር ኮንቬንሽን ጉባኤ ተቅላላ ጉባኤ የሚል ኦሮሞ ሊደርስ ኮንቬንሽን የሚል ከ2016 ጀምሮ በማምጣት በውጭ ያሉትን አትሊስት እና ኦህዴድን ጨምሮ በመጋበዝ በተቻለ መጠን የኦሮሞ ድርጅቶች ሁሉ የኦሮሞ ህዝብን ጥያቄ ብሔራዊ ጥያቄና ጥቅም በሚመለከት መሰረታዊ መግባባት ላይ ደርሰው በዛ መሰረት በሚግባቡበት ነገር ላይ እንዲተባበሩ በማይግባቡበት ነገር ላይ እንዲቻቻሉ እና በዚህ አቅጣጫ ሽግግሩን ለውጡን ወደ ሽግግር እንዲመሩ ገና ቀድሞ መንግስት ሳይወድቅ ቢወድቅ እንኳን በእኛ ላይ እንዳይወድቅብን ቢፈርስ እንኳን በእኛ ላይ እንዳይፈርስብን ኃላፊነት በተሞላው መንገድ በመውደቁ ተጠቃሚ እንጂ ተጎጂ እንዳንሆን እናመቻች በሚል የኦሮሞ ምሁራንና የኦሮሞ አክቲቪስቶች ቀደም ሲል ከ2016 እስከ 2017 መጨረሻ እስከ 2018 መጀመሪያ ድረስ ይሄንን ስናደርግ ነበር በወቅቱ ውጭ ሀገር ሆነው ያው ብዙ መጠራጠሮች ምናምን ስለነበሩ የኦሮሞ ነጻነትና የሰላም ቻርተር ሁሉ አዘጋጅተን ይልቁንም ይሄ የኦሮሞ ተቃዋሚ የሆኑ ሰዎች ኦሮሞ ሀገር ገንጥሎ ቻርተር ጽፎ ወታደር አዘጋጅቶ ሊሄድ ነው የኦሮሞ ምሁራን ይሄን ያደረጉ ነው የኦሮሞ አክቲቪስቶች ብለው ከባድ ዘመቻ በሚዲያቸው ስላደረጉ ያኔ ብዙ መተማመን ሳይኖር በሱ ላይ ሳይፈራረሙ እንደዚሁ እንደ ሐሳብ ቁጭ ብሎ ነበር ይሄንን ሐሳብ አሁን አገር ቤት ከገቡ ኦሮሚያ ውስጥ ያሉ ፓርቲዎች አቅም እንዲኖራቸው በመተባበር አቅም እንዲገዙ በመተባበር ኃይል እንዲሆኑ እንዳይደነቃቀፉ እርስ በርስ እና ድምጽንም የህዝብንም የዲሞክራሲያዊ ምርጫ ቢካሄድ በህዝቦች መካከል በፓርቲዎች መካከል ያለው ድምጽ እንዳይበታተን እና ተበጣጥሶ መንግስትም ለመሆን የማያስችል በክልል ደረጃ በፌደራልም ደረጃ ጥምር መንግስት ለማቋቋም የማያስችል ሁኔታ እንዳይፈጠር ከወዲሁ መሰረታዊ የሆነ መግባባት ቢያደርጉ ምክንያቱም የኦሮሞ ህዝብ ጥያቄ ከኦሮሞ ድርጅቶች አቅም በላይ ሆኗል የኦሮሞ ድርጅቶች ከኦሮሞ አመራሮች አቅም በላይ ከሆኑ ከራርመዋል የኦሮሞ ድርጅቶች በሙሉ ዘመናት 10 ዓመታት ተቆጥረዋል ምክንያቶች ነበሩ እስር ነው እንግልት ነው ስደት ያስራ መስራት አልቻለም ይያሉ የሚያማርሩ እንደ ኦዲኤፍ ያሉ ድርጅቶች እንደነበሩ አስተዋውሳለሁ ነገር ግን ከመሰረቱ ነው ይሄ በ1970ዎቹ ውስጥ የመጀመሪያዎቹ 10 ታዋቂ አመራር አካላት በሶማሊያ በረሃ ከተገደሉ በኋላ ቀጥሎ የነበሩት አመራሮች እንደምንም ብለው ከውጭና ከሀገር ውስጥ ያለውን ድርጅት ለማቆየት ብቻ የኦሮሞ ነጻነት ግንባርን በህያውነት ለማቆየት ብቻ በጊዜያዊነት ሲያስተዳድሩት ነበር እንደምን ያንን ይዘው ወደ ሽግግር ቻርተር ገቡ ከሽግግር ቻርተር ሲመለሱ ተመልሰው እንደገና አመራር ለመምረጥ ለመታየት ሲሞክሩ ተጣሉ
ከዛም ጊዜ ጀምሮ አመራር የለውም ድርጅቱ ከአመራሩ አቅም በላይ የሆነ ትልቅ ግዙፍ የሆነ ሐሳብ ይዞ ስላለ ድርጅቱ ውስጥ ያሉ ሰዎች ተለያይተው ተቧድነው ተፈረካክሰው እንኳን ብዙ አይነት ድርጅት ሆነው እንኳን ዛሬም ልዕልና ያለው ብቸኛ ትልቅ የኢትዮጵያና የደቡባዊ ኢትዮጵያውያን ጭቁን ህዝቦች ሁሉ መመከያ የሚሆን ሐሳብ ያለው ድርጅት ሆኖ እስካሁን አለ። ለድርጅቱ የሚመጥን አመራር ግን አሁንም ድረስ የለም። ስለዚህ እነዚህ አመራሮች አንድ ላይ ተሰብስበው ተነጋግረው የድምጽ መበታተን እንዳይኖር መበጣጠስ እንዳይኖር በሚግባቡበት ነገር ላይ በአንድ ላይ አጀንዳቸውን አስተካክለው በቀደም ተከተል አደራጅተው በማይግባቡበት ላይ በሰላማዊ ፖለቲካ ሽግግር ውስጥ ስለሆነ ያለ ነው። በዚህ ጊዜ ውስጥ መዋጋት መደነቃቀፍ መወነጃጀል መጣላት ስለማያስፈልግ እንዴት አድርገው ይናበቡ የሚለውን በሚመለከት እኛም ጥረት ስናደርግ ነበር ስንገፋቸው ነበር ህዝቡም ሲጠይቃቸው ነበር። ነገር ግን ይሄን ሊያደርጉ አልቻሉም ነበር ለብዙ ጊዜ። አሁን ወደዛ ይሄዱ ይመስላል። ግን አሁን ወደዛ ይሄዱበት ምክንያት ምንድነው? ይሄ ፋክቱ ነው እስካሁን ያልኩት ማለት ነው። አሁን ወደዛ ሄዱ ሲባል ግን ምን ያደረጉ ነው? መጀመሪያ ስለ ይዘቱ ጠይቀኸኛልና ስለሱ ላብራራ። ይዘቱ ምንድነው? እንዳልኩ እስካሁን ድረስ ለህዝብ ግልጽ የሆነ ይፋ የተደረገ በዚህ ጉዳይ ላይ ነው የተግባባ ነው። በሂደት ላይ እንደዚህ ተግባባን፣ በይዘቱ ላይ እንደዚህ ተግባባን። በፖለቲካው ይዘት ለምሳሌ የኦሮሞ ህዝብን ፍላጎትና ጥቅም በሚመለከት የምንግባባባቸው ነገሮች ላይ እንተባበር ነው። ምንድናቸው እነዛ የኦሮሞ ህዝብ ፍላጎትና ጥቅም ተብለው የተለዩት? እንዴት ነው እነዛን ከግብና ድርሳቸው ተባብለው የተግባቡት? ይዘት ያለው ነገር እስካሁን አልሰማን። አንደኛ በሂደቱ ላይስ አሁን ባለው ሁኔታ እስከ ምርጫ ላለው ያላቸው የትብብር ሞዳሊቲ ምን ይመስላል? ከምርጫስ በኋላ በአጠቃላይ ሀገሪቱን ወደ ዲሞክራሲያዊ ስርዓት ለማሸጋገር በአጠቃላይ የኦሮሞን ህዝብ ጥያቄ ለመመለስ ምን አይነት ይሄ መግባባት ምን አይነት ያካሄድ ስርዓት ያስቀምጣል? ምን ላይ ነው ሪሊ የተስማሙት የሚለውን የሚያብራራ ነገር እስካሁን አልታየም። ስለዚህ አንድ ቃል የተገባልኝ ነገር አለ። አንድ የፖለቲካ አመራር ጠይቄ ነበር ዛሬ ከሰዓት። አንድ 4 ገጽ ያለው መግባቢያ ሰነድ ነው የተስማማንበት የሚል ነገር ሰምቻለሁኝ። ያንን ሰነድ ለማግኘት ጠይቄያለሁኝ። ከቻሉ ያደርሱኛል ብዬ አስባለሁኝ። ያኔ ትንሽ በተወሰነ ደረጃም ቢሆን ዝርዝሩን ማወቅ እንችላለን ማለት ነው። ስለዚህ ስለ ይዘቱ ብዙም የሚታወቅ ነገር ለጊዜው የለም። ትርጉሙ ምንድነው የዚህ ነገር? አንድምታው ምንድነው? ለምንድነው አሁን የተደረገው የሚለው ነው መታየት ያለበት። በነገራችን ላይ ይሄ ለመጀመሪያ ጊዜ ጠቅላይ ሚኒስትር ዶክተር አብይ አህመድ ከኦሮሞ ፓርቲዎች ጋር ቁጭ ብሎ የተወያየበት ጊዜ ነው። ለመጀመሪያ ጊዜ በኦሮምኛ ቋንቋ ከነሱ ጋር በኦሮሞ ጉዳይ ላይ አድምቶ የተናገረ ማለት እንዲናገር የቀረበበት ጊዜ ነው። ለመጀመሪያ ጊዜ ከዚህም የተነሳ በፍጥነት ለፒአር ኤክሰርሳይስም ቢሆን ለህዝብ ግንኙነት ዓላማ ብቻም ቢሆን በኦሮሞ ቴሌቪዥን በኦሮሞ ብሮድካስቲንግ ኔትወርክ ኦቢኤን ከብዙ ጊዜ በኋላ ማለት ነው። በፊት ራሱ በሚመራው ጊዜ ያደርግ ነበር ጠቅላይ ሚኒስትር ሳይሆን። አሁን ግን እነ መዓዛ ብሩ ጋር ወይም ሸገር ጋር ከመሄድ ይልቅ በመንግስትም ቴሌቪዥን ከማድረግ ይልቅ በኦቢኤን ላይ በኦሮሚያ ብሮድካስቲንግ ኔትወርክ ላይ ኢንተርቪው ያደረገበት ሁኔታ አለ። ምንድነው ለምንድነው ይሄ ሁሉ ነገር? አይ ቲንክ ኦህዴድ አዴፓ ፓኒክ ሞድ ላይ ነው ያለው። ለምንድነው ይሄ? የጠቅላይ ሚኒስትሩ የተቀባይነት ማጣት ከፍተኛ የመጨረሻ ጥግ ስለደረሰ በዚህ ሳምንት ከአቶ ለማ ጋር ያለው ቁርቁስም የውስጥ ሽኩቻውም ብዙ አስጊ ሁኔታ ላይ ስለደረሰ በተለይ ባለፈው ቅዳሜ በአዳማ በተደረገው ስብሰባ ላይ አቶ ለማ የመዝጊያ ንግግሩን ሲያደርግ ብዙ የኦህዴድ ሰዎችን ወደ ራሱ ስዊንግ እንዲያደርጉ በለቅሶ ሁሉ ስለሆነ የተለያዩት ጭምር ማለት ነው። ያ ከተፈጠረ በኋላ ከባድ ስጋት ስለተፈጠረበት ጠቅላይ ሚኒስትሩ በኦህዴድ ካድሬዎችም ዘንድ ከባድ ስጋት ስለተፈጠረ እና ጠቅላይ ሚኒስትሩ አንድ ነገር ማድረግ አለበት የሚል ጫና በእነሱ በኩል ስላደረጉ ብዙ ጊዜ ለኦሮሚያ ብሎ የሚተዋቸው እነዚህን ፓርቲዎች ለክልሉ ብሎ የሚተዋቸውን ፓርቲዎች የግድ ቀርቦ ከነሱ ጋር ተቀምጦ ለፎቶግራፍም ቢሆን እንዲቀመጥ አሁን ተገደዋል ማለት ነው። ይሄ ለምንድን ነው የሚሆነው ቢባል እንግዲህ እንደሚታወቀው ሰሞኑን የኢሬቻ በዓል አከባበር አለ
ፊንፊኔ ከተማ የሚደረገው ሆራ ፊንፊኔ ኢሬቻ ሆራ ፊንፊኔ አለ ከዛ እንደተለመደው በየዓመቱ ይደረግ የነበረው ኢሬቻ ሆራ አርሰዲ አለ በቢሾፍቱ የሚካሄደው ማለት ነው እነዚህ ኢቨንቶች ላይ ጠቅላይ ሚኒስትሩ ይገኛል ሁሉ ሲባል ነበር በእርግጠኝነት መናገር የሚቻለው ያው የህዝበኝነት ምልክት ናት ጀስቸር ነበረች ለተደረገ እዛ ላይ ለመገኘት የሚፈልግበት ሁኔታ ቢደረግ በእርግጠኝነት መናገር ይቻል የነበረው ብዙ ተቃውሞ ይገጥመው ነበር ኢንፋክት ኦሬዲ ሰዎች እዛ በዓላችን ላይ እንዳይገኝ በምንም አይነት የሚል አስተያየት እየሰጡ ነበር እና ያ ተቃውሞ ደግሞ በሙሉ በአገር ደረጃ በቴሌቪዥን በሚተላለፍ ደረጃ በአጠቃላይ በአገሪቱ ላይ ያለውን የተቃውሞ ኃይል ሊያሳይበት ስለሆነ ያ ተቃውሞ እንዲቀንስ በህዝብ ላይ ትንሽ ምሬቱና ሐሳቡን እንዲገታ ለማድረግ ፓርቲዎቹ ጋር ተስማምቻለሁኝ ኢንፋክት ዛሬ የተሰራጨው ዜና በአንድ የውጭ ሀገር የአፍሪካ ኒውስ ምን ይላል ጠቅላይ ሚኒስትሩ የኦሮሞ ፓርቲዎችን አሰባስቦ በአንድ አደራጀ ውህደትን ፈጠረ ወዘተ የሚሉ ዜናዎች ነው የሚያሰራጩት ራሳቸው የመንግስት ሚዲያዎችና ካድሬዎቻቸው ዛሬ በየቦታው የሚያወሩት ውህደትን እንደፈጠረ አድርገው ነው የተፈጠረው ነገር ውህደት ሳይሆን አብሮ ለመስራት መሰረታዊ የሆነች የትብብር የመግባቢያ ሰነድ እንጂ ውህደት አይደለም ነገር ግን ይሄንን አደረገ በመባል በኦሮሞ ህዝብ ዘንድ የተሻለ ተቀባይነት ለማግኘት በኢሬቻ ስነ ስርዓት ላይ ሊመጣ ያለውን ከባድ የተቃውሞ ድምጽ ለመቀነስና ለማርገብ ይሄንን በማድረግ ከውስጥም እንጎዳለን ብለው የፈሩ የህዴድ ካድሬዎችን ማረጋጋት ለዚህ ዓላማ መሆኑ ስምምነቱ ከዚህ በፊት እንዳለው አይነት እንደተደረጉት ስምምነቶች ሁሉ ያው ዋጋቢ ስምምነት እንደሚሆን አምናለሁ ይሄ የኔ ትንተና ነው ምክንያቱም ምንድነው ብዙ ጊዜ ከዚህ በፊት ተስማምተዋል እንኳንና ሊተባበሩ ጦርነት ማቆም አልቻሉ ማለት ዛሬም ኦዴድ በኦሮሚያ ውስጥ በሰራዊት ነው የሚያስተዳድረው አትሊስት በሶስት ዞኖች ውስጥ በአራት ዞኖች ውስጥ በቦረና በምዕራብና ምስራቅ ጉጂ በወለጋ በተለያዩ ቦታዎች ኢንፋክት የወለጋ አራቱም ዞኖች ውስጥ እና መታሰር መገፋት ሰዎች በተለያዩ ቦታ እየተያዙ የሚታሰሩት የሚታፈኑት ሰንቀሌ እስኪሞላ ድረስ የነቀምት እስር ቤት እስኪሞላ ድረስ ሞልቶ ዛሬ ሰዎች እዛ እየታሰሩ አሉ እና ይሄንን እንኳን ማድረግ አልቻለም ታዲያ አሁን ምን አዲስ ነገር ተፈጠረና ነው ይሄ ሁሉ ፋንፌር የሚዲያ ሰርከስ የተፈለገው ከተባለ መልሱ አጭር ነው እየመጣ ያለውን የተቀባይነት ቀውስ ለማከም እና በኢሬቻ ላይ ክላይማክቲክ ፖይንት ሊደርስ ይችላል ተብሎ የተፈራውን ፍርሃት ለማስቀረት ያንን ተቃውሞ ለማስቀረት ሲባል ለጊዜው ከኦሮሞ ድርጅቶች ጋር ከኦሮሞ አመራሮች ጋር ተሰባስበን ተቀራርበናል ወይም ተዋህደናል የሚል የተጨበረበረ ሜሴጅ ማስተላለፍ ሁለተኛ ህዝቡ አሃ ምን ማለት ነው እሱ ብሎ እንዲረጋጋ ማድረግ ነው ይሄንን ስውር ሞቲቭ ስታስተውል ያው ስምምነቱ ብዙም ትርጉም የለውም ለኦዴፓም ትርጉም የለውም አዲስ ተቀባይነት አያመጣላትም ለኢህአዴግም ምንም የተለየ ነገር አይመጣም ምክንያቱም ኦዴፓና ኢህአዴግ ምንም ግንኙነት የላቸው ማለት ይሄ ክልል ውስጥ ያለው ኦዴፓ እና አብይ የሚመራው ኢህአዴግ ኮኔክሽኑ መገናኛ ነጥባቸው አብይ ነው ግን አብይ ከኦዴፓ ጋር ምንም ግንኙነት ያለው ሰው አልነበረም እስካሁን ድረስ አሁንም በዛው መንገድ ይቀጥላል እና አንድምታው ምንድነው የዚህ መግባባት አንድምታው ምንድነው በደጉ ስናስበው ቅድም እንዳልኩት ምን መሆን አለበት ምን ታስበው ነበር ከሚለው ጋር ካየው በጣም ትልቅ እርምጃ ነበር ምክንያቱም ኦሮሚያ ክልል 40% የሀገሪቱ ክፍል ነው ኦሮሚያ ክልል ይሄንን ለውጥ ለማምጣት ብዙ ተጋድሎ የተደረገበት ክልል ነው ኦሮሚያ ክልል የኢትዮጵያን ዲሞክራሲ ወደ ተሻለ መንገድ ለማምጣትም ለማደፍረስም ትልቅ ሚና ያለው ክልል ነው ኦሮሚያ ክልል ለሀገሪቱ በቀጣይነት በሰላምና በተረጋጋ መንገድ ወደ ዲሞክራሲ ለመጓዝ ለመቀጠልም ትልቅ ሚና ያለው ክልል ነው ስለዚህ እዚህ ውስጥ ያለ ኮሄረንስ እዚህ ጋር የሚፈጠር መስማማትና መግባባት እዚህ ጋር የሚፈጠር ሰላምና መተባበር በጣም ለሀገሪቱም ምሳሌ ይሆናል አንደኛ ሁለተኛ በውስጥ ያለው ሰላም ከጎረቤቶቻቸው ጋር በሰላም እንዲኖሩ ያደርጋል
የተሻለ መተማመን እነሱ ጋር ካለ በአገሪቱ ፖለቲካ ላይም የተሻለ መተማመን ይኖራል ምክንያቱም በኦሮሞ መብት ጥያቄዎችና ፋይዳዎች ላይ እዚህ ከተግባቡ ከኢትዮጵያውያን ከሌሎች ኢትዮጵያውያን ጋር ባለው ድርድርና ውይይትም ማንንም አይከዳም ማለት ነው በእንደዚህ አይነት በአዎንታዊ መንገድ በደንብ አርገህ አቃንተ ስትገነዘበው ጥሩ ነገር ነበር ነገር ግን እሱን አይደለም ማድረግ የሚፈልገው ኦህዴድ አውራ ፓርቲነቱን በኦሮሚያ ውስጥ ማስቀጠል ይፈልጋል ኦህዴድ ብቻ አይደለም በኦህዴድ ውስጥ አብይ አህመድ ብቻ አውራ ሰው ሆኖ መቀጠል ይፈልጋል ኢንፋክት አሁን የተፈራው ምፍራት ለማ መገርሳ ኦህዴድን ይነጥቀኛል በኦሮሞ ህዝብ ዘንድ እንድጠላ ያስደርጋል ከዛ በኋላ ከስልጣን እነሳለሁ የሚል ከባድ ስጋት ነው ያለው እሱ የሚፈጥረውን የአዲሱ ብልጽግና ምናምን የሚባለውን ድርጅት እዛ ውስጥም ኢል ፕሌስድ ትሆናለች አሁን ኦህዴድ ስለዚህ ይሄንን ችግሮች ለጊዜው ለማደብዘዝ ውስጥ ያለውን የስልጣን ሽኩቻ ለማርገብ ወይም ደግሞ አትሊስት ህዝቡ ጋር እንዳይወጣ ለህዝቡ ሌላ አይነት አጀንዳ ባየር ላይ በመፍጠር ለመሸወድ የተደረገ ይቅርታ ይሄን ቃል በመጠቀሜ ለመሸወድ የተደረገ በመሆኑ ብዙም ትርጉም አይኖረውም ስምምነቱ የእውነት ቢሆን ግን ኦዴፓ እንደ አንድ ድርጅት ታሪካዊ ስራ ትሰራለች ይሄም ምንድነው ዲሞክራሲያዊ ስርዓትን ለመገንባት ሁለተኛው ከሊበራላይዜሽን ቀጥሎ አፋኝ ስርዓትን ከማፍታታት ስራ ቀጥሎ ምንድነው የሚሆነው መድበለ ፓርቲን መፍቀድ ፕሉራላይዝ ማድረግ በኦሮሚያ ውስጥ ቢያንስ ህብራዊነት እንዲኖር የፓርቲ ብዙሃነት እንዲኖር በነፃነት እንዲንቀሳቀሱ በመግባባትና በመተባበር በሚለያዩበት ላይ በመቻቻል ሰላማዊ በሆነ መንገድ የመስራትን ልምድ አሁን ጀመረች ማለት ነበር ነገር ግን እሱ አይደለም ኦህዴድ አሁንም ታስራለች ኢንፋክት በፊት እንኳን ሲገድሉ ሲያስሩ ሙስና ሲፈጽሙ የነበሩ ሰዎች ይታሰራሉ ተብለው ሲጠበቅ በሆነ ወረዳ ሄደው ይሾማሉ የቢሮ ኃላፊ ይሆናሉ እና አሁንም ያስራሉ አሁንም ኢንቲሚዴት ያደርጋሉ ካለኛ ሰው የለም ይላሉ የሳይበር ሚዲያውም የሚታየው ነገር ነው ሌላ ድርጅት የለም ሌላ አመራር የለም ወዘተ የሚል ፉከራና ቀረርቶ ነው ያላቸው ስለዚህ ለኦህዴድ ይሄ እርምጃ በቅንነት ቢታይ ኖሮ በትክክል ቢያስቡት ኖሮ ታሪካዊ ነበር ታሪካዊ ድል ኦሮሚያን ወደ ዲሞክራሲ በማሸጋገር ትልቅ ሚና ተጫውተው ለመሸነፍም መዘጋጀት አለበት እንደዚህ አይነት የሽግግር ስራ የሚሰራ ፓርቲና ይሄን አደረጉ ለማሸነፍ ብቻ ለመሸነፍ እንደምትንቀሳቀሰው መሸነፍም ቢኖር ለመቀበል ዝግጁ ካለም ወደ ምርጫ ወደ ዲሞክራሲ መሄድ አያስፈልግም ታጥቀህ እያንዳንዱን ባላንጣ ሊሆነኝ ይችላል ሊቃወመኝ ይችላል ከስልጣን ላይ ያስነሳኝ ይችላል የሚለው በውስጥም በውጭም ያጠቃህ የምትውል ሰው ከሆንክ እንዴት ነው የምትታመነው ስለዚህ ኦዴፓ እንደገና በፊት ከነበረው የመተማመን የተአማኒነት ችግር አሁን ወደ ባሰ አዘቅት ውስጥ ገብታለችና አንድምታው አሁንም ለኦዴፓ የተለየ ነገር አይሆንም ምናልባት ለኦዴፓ የሚጠቅመው ነገር አሁን በቅርቡ በሚካሄደው የኢሬቻ በዓል ስነ ስርዓት ላይ በኃይል ሊነሳ የነበረውን ተቃውሞ የተወሰነው ሰው ብሎ ትንሽ ቆም ብሎ ከተቃውሞ ስሜቱ ከንዴቱ ረገብ እንዲል ሊያደርግለት ይችላል ተቃውሞውን ግን አያስቀረው አሁንም በኃይል ትልቅ የተቃውሞ ሁኔታ ሊኖር እንደሚችል መጠበቅ አለባቸው ለኢህአዴግ እንደ ድርጅት እንግዲህ ኢህአዴግ አገር ያስተዳደረ አይደለም አሁን ባለው ሁኔታ ያው አንድ ግለሰብ ነው ያስተዳደረው ኢህአዴግ እንደ ድርጅት ህወሓት ለብቻው ነው አዴፓና ኦህዴድ በየቀኑ ወነጃጀሉ ነው የሚውሉት በየራሳቸው ክልል ውስጥ ብዙ ችግር አላቸው አዴፓ አማራ ክልል ውስጥ በገሃድ በመንግስት የተደገፈ የሽብር ተግባር በቅማንት ላይ በኦሮሞ ዞን ላይ ያደረገ ነው ያለው ሃይባይ ጠፍቷል በዛ አካባቢ እንደገና በፊንፊኔ ላይ መግለጫ ያወጣል በኦዲፒ ላይ መግለጫ ያወጣል እና አንድ ኢህአዴግ ለማለት ያስቸግራል ኦህዴድ እንደዚሁ ማለት ኦዴፓ መሪው ሌላ ፓርቲ መሰረታለው ይላል ምክትል መሪው አይ ሌላ ችግር አለን መጀመሪያ እርስ በርስ መተባበር ሳንችል ከሌሎቹ ጋር መዋሃድ አንችልም ይላል ምክትል መሪ ማለት አቶ ለማ መገርሳ ነው ስለዚህ ኢህአዴግ የሚባለው ድርጅት በእውነቱ አለ አገርን ያስተዳደረ ነው ብሎ ለማለት ያስቸግራል again በአዎንታዊ መንገድ ይሄንን የመግባቢያ ሰነድ ብንመለከተውና
በጥሩ በፊት በታሰበው መንገድ ቢሄድ የነዚህ ሰዎች አሁን መቀራረብ ለኦዴፓ ብቻ ሳይሆን ኦዴፓም በኢህአዴግ ውስጥ ላለው ስራ ሁሉ በብዙ በራስ በመተማመን ስለሚንቀሳቀስ የኦሮሞ ህዝብ ጥያቄ ፍላጎት ጥቅም እነዚህ ናቸው ብሎ ከሌላው ጋር በተስማማው መሰረት በኢህአዴግ ውስጥ ሲቀመጥም እንደማይከዳቸው እንደማይሸውዳቸው ምሳሌ በቀላሉ ማንና አዲሱ አርጋ ባህርዳር ሄደው ስለ አዲስ አበባ እኛ አናነሳም ለልዩ ጥቅም የሚባል ነገር አናነሳም ስለ ኦሮምኛ ቋንቋ የሥራ ቋንቋ ይሆናል የሚለውንም አናነሳም የታሪክ ችግሮች እንዳሉ አኖሌ ውሸት እንደሆነ እናውቃለን ወዘተ ይላሉ እንደዛ የሚባልበት ጊዜ አይኖርም ማለት ነው በጋራ መግባባት አሁን ከኦሮሞ ፓርቲዎች ጋር እንዲያይን ነገር ከጨረሱ በውስጥ ሄደው ለሌላ ደግሞ ሌላ ውሸት የሚያወሩበት ሁኔታ አይኖርም ማለት ነው እና የተሻለ መተማመን ስለዚህ በድፍረትና በልከኝነት ማድረግ የሚችሉትንም አውቀው ማድረግ የማይችሉትንም አውቀው ይገቡበታል ሌሎቹም እነሱን ስለሚያምኗቸው ሁሉም ስለተስማሙ ማለት ነው በሚኒመም በሆነው በኦሮሞ ጥቅምና ኦሮሞ ጥቅምና ጥያቄዎችና ፋይዳዎች ስለሚሆን በውስጥም ይተማመናሉ በውጭም ከሌላው ጋር ሲደራደሩም ሁላቸውም ሁሉንም ያምናሉ ስለዚህ ለአገሪቱም ለኢህአዴግም ጥሩ ነበረ የተሻለ መረጋጋት የተሻለ ኮሄረንስ ውስጡ የሌለውን ኮሄረንስ እንደገና ለመፍጠር ይረዳው ነበር ከዚህም የተነሳ መንግስትንም ኮሄረንት የሆነ ቲም ያደርገዋል ምክንያቱም አሁን ካቢኔ ውስጥም ችግር ነው እንዳልኩ የኦዴድ መሪውና ምክትሉ የማይግባቡ ከሆነ ጠቅላይ ሚኒስትሩና የጦር ሚኒስትሩ አይግባቡም ማለት ነው ስለዚህ ያንዳንዱ የነሱን ፊት ያያየን ውይይት የሚያደርገው ማን የደገፈውን ሐሳብ ወደ ማን ነው እነዚህ ሁሉ መናበቦች አሉ አሁን ማን ከሌን ማንን ቀርቦ ሰላም አለ ከዛኛ እንዴት ነው ሰላም ማለት ያለብን ሁሉ አለ ስለዚህ ለመንግስትም የተሻለ ውህደት የተሻለ ኮሄረንስ ይፈጥርለት ነበር ለሀገሪቱ እንዳልኩት ትልቁ ክልል ነው ትልቁ ፓርቲ ነው በመንግስት በፌደራል ምክር ቤት ውስጥ ትልቅ ወንበር ያለው ፓርቲ ነው ስለዚህ ትልቅ የመንግስት ስልጣን ያለው ፓርቲ ነው ስለዚህ ይሄ ፓርቲ ከኦሮሞ ክልላዊ ፓርቲዎች ጋር በኦሮሞ ክልል ከሚንቀሳቀሱ ፓርቲዎች ጋር ሰላም ማውረዱ በጣም ትልቅ አንድምታ ይኖረው ነበር ነገር ግን ጉዳዩ የመስማማት የመተባበር የአንድ ጥላይ መፍጠር ሳይሆን ጉዳዩ ሰሞኑን ከሚደረገው ተቃውሞ ጠቅላይ ሚኒስትሩን ማትረፍ ፌስ ሴቪንግ ይሉታል ፈረንጆች ጠቅላይ ሚኒስትሩን መከላከል ግርግር እንዳይነሳ በተቻለ መጠን ለመቀነስ ማለትም ተቃውሞ እንዳይነሳ ግርግር ሳይሆን ተቃውሞ እንዳይነሳ በተቻለ መጠን ለመቀነስና ህዝቡን ለማደናበር ይሄን የምልበት ምክንያት ትናንትና ምሽት ከዚህ የፎቶ ስነ ስርዓት በኋላ ያደረገው አንድ ሌላ ኢንተርቪው አለ ከኦቤን ጋር በኦሮምኛ ቋንቋ የሚገርም ዝባዝንኬ ያወራበት ማለት ነው ምንድነው ዝባዝንኬው ለምሳሌ መደመር የሚለው ፍልስፍና በኦሮሞ ገዳ ስርዓት ውስጥ ከኦሮሞ ገዳ ስርዓት ውስጥ የተቀዳ ነው አይ ዊሽ አብይ አህመድ የኡነት ኦነስት ሰው ከሆነ አም ሹር ይሰማኛል ዛሬ የኡነት ከሆነ ያቺን ንግግር በአማርኛ በኢትዮጵያ በነማዛ ብሩ ጋር ሄዶ ቢናገራት መልካም ምክንያቱም አይናገረውም እዛ በኦሮምኛ መደመር ከገዳ የተቀዳ ጽንሰ ሐሳብ ነው የትጋ ምን የሚለው ገዳ የትኛው የገዳ ስርዓት ውስጥ ያለ ሐሳብ ነው መለስ አሜሪካ ሲሄድ መንግስቱ ራሻ ሲሄድ ካቢዮት በኋላ ሀገሩን ለማስተዳደር የሚጠቅም አካሄድ ለመማር ሲፈልግ እኔ ግን አልሄድኩኝም እኔ ወደ ራሳችን ነው ዞር ያልኩት ወደ ኦሮሞ የገዳ ስርዓት ነው የሄድኩት ከዛ ውስጥ ነው መደመር ያወጣው ይላል ይሄ ያስተዛዝባል በእውነት መደመር እስከ ዛሬ ድረስ ያብራራ ለማዛ ብሩ እንዳብራራው ልክ ሄዶ መጽሐፍ ውስጥም እንዳብራራው ከገዳ ስርዓት የተቀዳ ነው ብሎ ይሄንን እንዲያብራራ እሞግታለሁ አንደኛ በዛ ንግግር ውስጥ ሌላ ምን ይላል የኦሮሞ ህዝብ ትግልን በማንሳት ስለ ባሮቱም ሰዓት ስለ ኃይሌ ፊዳ እንዴት ኦሮሞ እንዳልተረዳቸው እንዴት አርካው ሐሳቢዎች እንደነበሩ ነገር ግን ሁለቱ በፖለቲካ መስመር ቢለያዩም ይነጋገሩ ይተባበሩ ይግባቡ እንደነበረ ወዘተ ይናገራል እኛ ምናውቀው ታሪክ ሌላ ባሮና ኃይሌ ለጋር ተገናኝተው የመጨረሻ የተነጋገሩት ነገር አንተ በህርተኛ ነህ እኔ በመደብ ነው ማምነው ተባብለው ነው ተለያዩ ኦፍ ኮርስ በጣም በሳል መሪዎች ስለሆኑ ሚጠላሉ ሚጨካከኑ ምናምን ሰዎች አይደሉም ሌላ አይነት ሊደርሺፕ ናቸው እነሱ ነገር ግን ራሱን ከነዚህ ጋር አላይን ያደረገ ሰው በማስመሰል በዛ ውስጥ ደግሞ ልክ እንደነሱ እሱ አርቆ ሐሳቢ በመሆኑ ኦሮሞ ግን ሊበላው እንዳለ ሊያጠፋው እንዳልተረዳው አድርጎ ማቅረቡ ይሄንንም በአማርኛ
ለኢትዮጵያ ፐብሊክ እንዲናገረው ቻሌንጅ አደርጋለሁ። አያደርገው። ይሄ ያሳፍራል። ሶስተኛ ፌደራሊዝም የጀመረው ዛሬ ነው። ባለፉት 27 ዓመታት የነበረው ፌደራሊዝም አልነበረም። ገዢዎች እኛን ይገዙበት ነው እንጂ እኛ ራሳችንን ያስተዳድርንበት ወቅት አልነበረም። እኔ ራሴ የታገልኩበት 27 ዓመት የታገልኩበት ፓርቲ ኦህዴድ ባለበት ውስጥ ሰለሞን ጢሞ ስለነበረ ክልሉን የሚያስተዳድረው ሰለሞን አስከዶ የፈለገውን ሰው ገብቶ አስሮ ይወጣ ነበር። ዛሬ ግን በዚች አንድ ዓመት ውስጥ ነው ፌደራሊዝምን ያየነው ይላል። በዚች አንድ ዓመት ውስጥ ነው ፌደራሊዝም ያየነው። ፌደራሊዝም ራስን ማስተዳደር ነው። ምናልባት ባለፉት 27 ዓመታት ውስጥ ህወሓቶች ኦሮሚያን እንደፈለጉ ኦሮሚያንም ሆነ ሌሎችም ክልሎች በኃይል ተጭነው በተማከለ አሰራር ያስተዳድሩ ነበር ከተባለ ያስተዳድሩ የነበሩት በኦህዴድ ተጠቅመው እሱ በ27 ዓመት ታግዬበታለሁ በሚለው ድርጅት ተጠቅመው ነበር። ከዚህ የሚናገረውን እንኳን ራሱን ኢምፕሊኬት እንደሚያደርግ ማስተዋል ይገባው ነበር። ያስተዛዝባል። ሰለሞን ጢሞ የሚያሽከረክረው ኦህዴዶችን ይዞ ነበር። ሁለተኛ አብይ አህመድ ስልጣን ከያዘ በኋላ ነው ለመጀመሪያ ጊዜ አንድ ጠቅላይ ሚኒስትር አንዱን የክልል ፕሬዝዳንት አንስቶ ሌላ ፕሬዝዳንት አንድ ፒክ አድርጎ የሾመበት የመጀመሪያው በ27 ዓመት ታሪክ ውስጥ በአብይ ጠቅላይ ሚኒስትርነት ጊዜ ነው። ምክር ቤቱ ያልተቀበለውን ሽመልስ አብዲሳ በ2/3 ድምጽ ምክር ቤቱ አልቀበልም ሲለው 1/3 በተአቅቦ ሪጀክት ሲያደርገው በምክትል ጠቅላይ ሚኒስትርነት በምክትል የክልል ፕሬዝዳንትነት ብሎ የሾመው በግሉ ጠቅላይ ሚኒስትሩ ነው። አቶ ገዱን ከአማራ ክልል ያነሳው ሙስጠፌን በሶማሊያ የሾመው ሚሊዮንን ከደቡብ ክልል ያስነሳው ጠቅላይ ሚኒስትር አብይ ነው። በኮማንድ ፖስት ሙሉ ክልል የሚያስተዳድረው በ3 ዞኖችን አትሊስት ዋና ዞኖችን በኮማንድ ፖስት እንዲተዳደሩ ያደረገው በሰራዊት ብዛት አገሩን እያስተዳደረ ያለው ጠቅላይ ሚኒስትር አብይ ነው። ይሄ ራስ ገዝነት ከሆነ የመልቀቂያ ጥያቄ ሳያስገባ ለምን እንደሚነሳ ሳይነገረው ፕሬዝዳንት በፈለገ ሰዓት የሚቀየር ጠቅላይ ሚኒስትር ዛሬ ክልሎቹ ራሳቸውን እያስተዳደሩ ነው እነሆ ፌደራሊዝም ዛሬ ነው እንደውም የጀመረው ብሎ መናገር ያስተዛዝባል። ይሄንንም ደፋር የሆነ ሰው ለኢትዮጵያ ሕዝብ በአጠቃላይ እንዲናገር ይጠበቃል። ይሄንንም እንዲህ ያሉ ሌሎችም በጣም ብዙ ዝርዝር ነገሮች አሉ። በገዳ ስርዓት ውስጥ 4 ዓመት ከቆየ በኋላ ነው አንድ ሰው የሰራው ነገር የሚገመገመው የሚተቸው። እኔ ግን በአንድ ዓመት ጊዜ ውስጥ አምጣ ተብዬ ተቻለሁኝ ይሄ አግባብ አይደለም ምናምን እና እነዚህ ሁሉ ነገሮች ኮምፕሊትሊ ህዝብን ሚስኢንፎርም የሚያደርጉ ሙሉ በሙሉ የተአማኒነቱን ደረጃ አሁንም የኦሮሞ ህዝብ እንዲያምነው ሳይሆን የበለጠ እንዲተራጠረው በአጠቃላይ በአገሪቱ ውስጥ ያለውን የመታመን ደረጃ ዝቅ ያደረገ እንደሆነ አስተውያለሁ እና እሱን ስታየው በተለይ ይሄንን የፒአር ኤክሰርሳይዝ ስታየው ከፎቶግራፍ ስነ ስርዓቱ በኋላ ስታየው በቅንነት የተደረገ ስላይደለ አሁንም ተራ የፖለቲካ ብልጣብልጥነት ስለሆነ ምንም የተለየ ስምምነትን ፈጥሮ አገሪቱንም ኦሮሚያንም ያረጋጋል የሚል እምነት የለም። በተለይ ደግሞ እዛው በስምምነቱ በተፈረመበት ሰዓት የተናገረው ንግግር አለ። ገና ሲጀምር ያለው ዛሬ የኦሮሞ ፖለቲካን ማዘመን ይገባል፣ ዘመናዊ ማድረግ ይገባል፣ ለ21ኛው ክፍለ ዘመን የሚመጥን ማድረግ ይገባል። ጥቃቅን የሆኑ ጥያቄዎችን ትተን ትልልቅ አገርን አህጉርን የማስተዳደርን ጥያቄ ማሰብ ነው ያለበት። ባጭር ቋንቋ እያለ ያለው የኦሮሞ ህዝብ ያነሳው የነበረው ጥያቄ በተቃውሞ ሂደት ያነሳ የነበረው ጥያቄ አሁንም እያልተመለሱ የሚባሉ ጥያቄዎች በጣም ትንንሽና አናሳ ናቸው እያለ ዛሬ እሱ ፌደራሊዝም በኃይል እየተከበረ ነው በሚልበት ጊዜ ለመጀመሪያ ጊዜ የማንነትና የድንበር ኮሚሽን ተብሎ በህገ መንግስት ዕውቅና የሌለው አግባብነትም የሌለው ተቋም ተመስርቶ የህገ መንግስታዊ ፌደራሊዝሙን ለመሸርሸር የሚፈልጉ ሰዎችን አንድ ፒክ አድርጎ አባል አድርጎ የመረጠበት
ድርጅት ያለበት ጊዜ ነው እና እነዚህ ሁሉ ነገሮች ባሉበት ሁኔታ ውስጥ ይሄ ስምምነት አንድ እርምጃ ያራምደናል ብሎ ለማለት ያስቸግራል ነገር ግን መሳሳት ፈልጋለሁ እንደዚህ ብዬ በማመኔ እኔ ተሳስቼ በእውነት የኦሮሞ ድርጅቶች መግባባት ፈጥረው እውነትም ድምጽ እንዳይበታተን ኃይል እንዳይዳከም ትብብር እንዲኖር መግባባት እንዲኖር ትንንሽ የሆኑ ፓርቲዎች ያመራር ችግር አለ ብያለሁ ያመራር ብቃት ያነሳቸው ማለት ለድርጅቶቹ ዓላማ የሚመጥን አመራር ያጡ ሰው ድርጅቶች ከስመው ከሌሎች ጋር ተዋህደው ተበረታተው አንሰው ኢንተረስት አግሪጌት ለማድረግ እንዲቻል ማለት ነው ፖለቲካ ማለት በአጠቃላይ ማህበረሰብ ውስጥ ያሉ ፍላጎቶችን ጥቅሞችን ማሰባሰቢያ መንገድ ነው አሰባስበህ አቀዳድመህ የምታስተዳድርበት መንገድ ነው እንደዛ እንዲሆን ለማድረግ ቢሳካ በጣም መልካም ነገር ነውና እኔ እስካሁን ያልኩህ አስተያየት በሙሉ ስህተት ሆኖ እንደተባለው የመግባቢያ ሰነዱ ጥሩ ሰነድ ስራ የሚያሰራ ሰነድ ውጤታማ ሰነድ ሆኖ የመግባቢያ ሰነድ እንደተባለው ሆኖ ድርጅቶቹም አንድ ጥላ አምብሬላ ጋዲሰ ወገንስ ኦሮሞ የተባለውን ማለት ነው አንድ ጥላ መሰባሰቢያ አግኝተው በዛ መሰረት እንደተባለው የኦሮሞን ህዝብ ጥያቄ ፍላጎት እና ፋይዳ አትኩሮት ሰጥተውበት ሰርተውበት አሁን እስካሁን ድረስ ያሉ ብሶቶችን መልሶ የተሻለ መተማመን በማህበረሰቦች ዘንድ ፈጥሮ በኦሮሞ ውስጥ በራሱ በኦሮሞና በሌሎች ብሔር ብሔረሰቦችና ህዝቦች መካከል ሰላምን ፈጥሮ መግባባትን ፈጥሮ መተማመንን ፈጥሮ ወደሚቀጥለው ምርጫ በትብብር በአንድ መንፈስ ሂደን በሰላማዊ መንገድ ወደ ዲሞክራሲያዊ ሽግግር ብናመራ ከኔ በላይ የሚደሰት ሰው አይኖርም ይሄን ያልካልኩ ይበቃኛል ስለ ስምምነት ሰነዱ ያለ ሐሳብ ነው ያነሳው ምናልባት አጥር አድርገህ ሁለት ነገሮችን ክሊር እንድታረግ ወይ ግልጽ እንድታረግ ፈልጋለሁ ወደ የሚቀጥለው ጥያቄያችን ከመሄዳችን በፊት አንደኛው በጣም ስሜት ውስጥ ገብተህ በቁጣ ያነሳው ነው ጠቅላይ ሚኒስትሩ ይሄን በአማርኛ ለኢትዮጵያ ህዝብ ማስረዳት አለበት ያልከው ነው በኦሮምኛ ስናገር ከሱ ሐሳብ ጋር የሚቃረን ወደ አማርኛ ሲሄድ ደግሞ ሌላ ሐሳብ ከሆነ እሷን እንደው ግልጽ ብታረግ ነው ምንድነው ፋይዳው ምንድነው እንግዲህ ለአንድ ሀገር መሪ ከሆነ ማለት ነው እንግዲህ ሌላኛው ደግሞ አቶ ሚሊዮንን ያነሳው ደህደን ስባል ነው የሰማሁትና የደህደን ማዕከላዊ ኮሚቴ ስባል ነው የሰማሁትና ግልጽ እንድታረግ ፈልጌ ነው መልካም በአማርኛ ያስረዳ ያልኩበት ምክንያት በተደጋጋሚ በአማርኛ ቋንቋና በአማርኛ ሚዲያዎች ላይ ሲቀርብ ኢትዮጵያን አስመልክቶ ሲቀርብ ስለ ኦሮሞ ግድ የሚሰጠው መሪ አይደለም ጠቅላይ ሚኒስትር እኔ የመረጠኝ የኦሮሞ ህዝብ ሳይሆን ኦህዴድ ነው እስከማለት የደረሰ ጠቅላይ ሚኒስትር የኦሮሞ ጉዳዮችን መመለስ መጥበብ እንደሆነ ይናገር ሰው በተደጋጋሚ ያሳይቷል እና ብዙዎቹ የሚሰራቸው ነገሮች በብቃትና ሰው በመሆን ብቻ የሚደረጉ እንደሆነ ኢትዮጵያን ከመውደድ ብሔርተኝነትን የሚጠየቅ ሰው ነው ገና ሲጀመር የምታስታውስ እንደሆነ አላውቅም የኦሮሞ ብሔርተኝነት ትልቁን የኦሮሞ ህዝብ አሳንሶ መንደር ውስጥ ከተተው አማራ ክልልም እየመጣ ያለው ብሔርተኝነት እንደዚሁ አይነት አደገኛ ነገር ነው ምናምን ብሎ የጀመረ ሰው እንኳን ዛሬ ጠቅላይ ሚኒስትር ሆኜ መቼም ቢሆን በማንኛውም ጊዜ ብሔርተኛ ሆኜ አላውቅም ያለ ሰው ነው ስለዚህ በአማርኛ የሚናገረው ነገር ሁሉ ጊዜም አንድ ሌላ አይነት ኮንስቲቲዩንሲ ያለው ከኦሮሚያ ውጪ የሆነ ኮንስቲቲዩንሲ በኦሮምኛ ሲናገር ግን ደጋግሞ የኦሮሞ ብሔርተኞች የሚያነሷቸውን አይኮኖች ታደሰ ብሩን ማስመረቅ አምቦ የነጻነት ምድር የኢትዮጵያ የኦሮሚያ ኒውዮርክ ትሆናለች ታደሰ ብሩን በጣም አዳንቆ ነገሩ ግን ታደሰ ብሩ የቆመለት ዓላማና አብይ የቆመለት ዓላማ ፈጽሞ ተጻራሪ ናቸው ኢንፋክት በአንድ አመት ውስጥ አብይ አህመድ ታደሰ ብሩ የቆመለትን ዓላማ ሲንድ ነው የቆየው
ታደሰ ብሩ የቆመለትን ዓላማ የሚያነሱ ሰዎችን ሲንቅ ሲያጣጥል ሲወቅስ ነው የሚታየው በየሄደበት እና እነዚህን የኦሮሞ አመራር ሰዎችን ደጋግሞ ያነሳ ኦሮሞን ለመሸንገል የሚጠቀምበት ሁኔታ ይስተዋላል ጅማ በነበረው ኮንፈረንስ ላይ ጅማ አባጅፋርን ጠቅሶ አንዳንድ ነገር ይናገራል እና ይሄን ደጋግመን ሰምተን ዝም ብለን ነው ኦኬ የተለመደ የፖለቲከኛ ህዝበኝነት ነው በየሄድክበት ቦታ ያካባቢ የሚሰማህን ኦዲየንስ የሚሰማህን ነገር መናገር የተለመደ የፖለቲከኛ ህዝበኝነት ስለሆነ የተወሰነ ፍቃድ ተሰጥቷል ነገር ግን ይሄንን አገር ማዋህድበት አዲሱ ፍልስፍና ብሎ ያመጣው መደመር በእነሱ ሚዲያ ላይ ሲሆን የተናገረው ነገርና ትናንትና በኦሮሞ ሚዲያ የተናገረው በጣም የተለያየ ነገር ከገዳ ስርዓት ነው የመነጨው ይሉ አክንቱፍ ነው የሚሉት ይሄ የታወቀ ነገር ነው ያውቃል ይሄን ለዚህ ነው ቻሌንጅ ማደርገው በእውነት ይሄንን ደፍሮ ለነሱ ሚላቸው እንደሆነ ያኔ በእውነትም ለባት እነሱ እና በእነሱ ሚዲያ ላይ የሚለውንም በዛው ይቅርታ ማለት የሱ ኮንስቲትዩንሲ ማለት እነሸገር ኤፍኤም ናቸው የሱ ኮንስቲትዩንሲ ማለት እሱ ሊያስደስታቸው የሚፈልጋቸው ድርጅቶች አሉ ተቋማት አሉ የኔ ናቸው ብሎ የሚቀርባቸው አመሰግናለሁ ግልጽ ነው ወደ ሐሳቤ ሰዎች አሉ እና እነዛ ሚዲያዎች ላይ በአማርኛ ትናንት ስለ ባሮ ስለ ኃይሌ ስለ ገዳ ስርዓት ስለ መደመር ከገዳ መቀዳት ስለነዚህ ነገሮች በደንብ አድርጎ በአማርኛ ቢያስረዳ ለህዝበኝነቱ ስለማይጠቅመው ምን አለ በአማርኛ በጠቅላይ ሚኒስትርነቱ በሚናገርበት ሰዓት ዛሬ የሚያወራቸውን የኦሮሞን ህዝብ ለማማለል የሚጠቀማቸውን አይኮኖች ሐሳቦች ለምን አያነሳቸው ይሄ ወጥነት የሌለው ኢንቴግሪቲ የሌለው አካሄድ ነው ብዬ ስለማምን ነው ሁለተኛ ስለ አመራሮቹ አቶ ገዱን ከዛ በኋላ አንባቸው ካረፈ በኋላ ሌሎችም የተሾሙ ሰዎች አሉ አሁንም የተሾሙ ሰው አሉ ከአማራ ክልል ኦህዴድ አቶ ለማን አንስቶ አቶ ሽመልስን ሲተካ ከሶማሌ ክልል እንደዚሁ አቶ ሙስጠፋን ሲሾ በደቡብም አቶ ሚሊዮን ሲነሱ እነዚህን ነገሮች ያደረጉት የየክልሉ ፓርቲዎች ናቸው ነው ሊሆን ይችላል ፎርማሊ እሱ ከወሰነ በኋላ ፎርማሊ ድርጅቶቹ በእርምጃ እንዲወስዱ ሊያስደርግ ይችላል ለዚህም ነው በድርጅቶቹ ብቻ ሳይሆን በምክር ቤቶቹ ነው የሚወሰነው ርዕሰ መስተዳድር ፓርላማ ውስጥ አብላጫ ድምጽ ያለው ወገን ነው የሚሾመው ሚለቅም ከሆነ ለክልሉ የመጨረሻ የፖለቲካ ስልጣን አካል ማለትም ለክልሎቹ ምክር ቤቶች ማለት በፌደራል ደረጃ የመጨረሻ የፖለቲካ ስልጣን ያለው የፌደራሉ ፓርላማ ነው ምክር ቤቱ የህዝብ ተወካዮች ምክር ቤት በክልሎች ደረጃ የክልሎች ምክር ቤቶች ናቸው የህገ መንግስቶቹ ናቸው የሚሉት ፌደራሉ ህገ መንግስት እነዚህን ሁለት ነገሮች ያስቀምጣል የክልሎቹ ህገ መንግስታት ይላል በእነዛ የፖለቲካ የመጨረሻ የፖለቲካ ስልጣን አካላት በሆኑት ጋር የመልቀቂያ ጥያቄውን ያቀርባል ያንን ተቀብሎ አዲስ ጠቅላይ ሚኒስትር በፌደራል ደረጃ አዲስ የክልል ርዕሰ መስተዳድር በክልል ደረጃ የሚመረጥበት አካሄድ አለው ስለዚህ እሱ ይወስናል ለነሱ ይነግራቸዋል ድርጅቶች ይወስናሉ ነው በዚህ ጊዜ ግን በኦሮሚያ ላይ ታየው ነገር ምንድነው ይባል አቶ ለማን ለማንሳት ምክር ቤቱ ጋር ሲከድ ምክር ቤቱ አልገባውም ለምን እንደሚነሳ ምንም የተብራራ ነገር የለም እኛ ዝርዝሩን በሌላ መንገድ እናውቃለን ነገር ግን ይሄ አልተነገራቸው አዲስ ፕሬዝዳንት ለመምረጥ እሱ ኖሚኔት ያደረገው ሰው እሱ የፈለገው ሰው ሽመልስ አብዲሳን ሊመረጥ ሲያቀርቡት ደግሞ ምክር ቤቱ አልተቀበለው በዛን ጊዜ ምክር ቤቱ ካልተቀበለው ምክር ቤቱ የሚቀበለው ሰው ነው መሾም ያለበት
ወይ ምክር ቤቱን ማፍረስ ምክር ቤቱም ሳይፈርስ የቀደመው ፕሬዝዳንት ለምን እንደተነሳም ሳይገለጽ ያለው ፕሬዝዳንት በምክር ቤቱ ድጋፍ ሳያገኝ ፍጹም ህገ መንግስታዊ በሆነ መንገድ ዝም ብሎ እንደ ጊዜያዊ ነገር ምክትል ርዕሰ መስተዳድር ተብሎ እንደተሾመ ይሄንን እናውቃለን። የደህዴንም የደቡብ ክልል ሰው ለምን እንደተነሳ የተብራራ ነገር የለም። መነሳቱን ብቻ ነው የሰማው። እንደዚህ አይነት ውሳኔዎች በሚወሰኑበት ሁኔታ አሁን ፌደራሊዝም አለ። አሁን ከመቼውም በላይ ክልሎቹ ነፃ ናቸው። አሁን ከመቼውም በላይ ክልሎቹ ራሳቸውን ያስተዳድራሉ ማለት ራስን መዋሸት በያምናል። ለማም ወደ ስልጣን የመጣው በህዝብ ትግል ነው። የህዝብ ትግል ደግሞ ያማከለው ብዙ ጥያቄዎች ስለነበሩት ነው። በተለይ በዚህ የትግል ሂደት የቄሮ ትግል የሚረሳ አይደለም። ይሄ አሁን የተደረገው በኦሮሞ የድርጅቶች መካከል የተደረገው ስምምነት ይህን የህዝብ ጥያቄ ተጨባጭ የሆነውን የህዝብን ጥያቄ ከመመለስ አንፃር ምን አይል ርቀት ይሄዳል ብለህ ታስባለህ? እንግዲህ አሁን ባለው ሁኔታ ብዙ ነገር ቅድሚያ ሊሰጣቸው የሚገባው ያው የለውጥ ጊዜ ላይ ነው ያለነው። ይሄን ለውጥ ወደ ተሳካ ዲሞክራሲያዊ ሽግግር ለማድረስ መሰረታዊ መረጋጋትና በህዝቦች መካከል መተማመንን በህዝቦችና በመሪዎች መካከል መሰረታዊ መተማመንን እንደዚሁም በፓርቲዎች መካከል መተማመንን መፍጠር የሚያስፈልግበት ጊዜ ነው። መተማመን ከሌለ ዲሞክራሲም ምርጫም ትርጉም የለውም። አንደኛው ሌላኛውን የማያምነው ከሆነ ውይይትም ድርድርም ምርጫም ዲሞክራሲም ትርጉም የለውም። የመተማመን አትሞስፌር መፍጠር ያስፈልጋል። የመተማመን አትሞስፌር ለመፍጠር ደግሞ የሚያስፈልገው መሰረታዊ የህዝብ ጥያቄዎች አሉ። ለነዛ ጥያቄዎች አግባብነት ያለው ምላሽ መስጠት ነው። የሚሰጠው ምላሽ የተነሱትን ጥያቄዎች ሁሉ ዛሬውን መመለስ ላይሆን ይችላል። የሚሰጠው ምላሽ የተነሱትን ጥያቄዎች ሁሉ በአንድ ሌሊት በአንድ ላይ መልሶ መገኘት ማለት ላይሆን ይችላል። ነገር ግን የተነሱትን ጥያቄዎች ሴንሲቲቭ ስሱነት በተሞላው ሁኔታ መመልከት፣ አትኩሮት መስጠት፣ አትኩሮት ሰጥቶም ደግሞ ሊመለስ የሚቻልባቸውን አቅጣጫዎች ማስቀመጥ፣ ቀደም ተከተል ማስቀመጥ፣ አሁን የሚቻሉትን በአንገብጋቢ የሆኑትን አሁን ሊፈጸሙ በቀላሉ የሚቻሉትን አሁኑኑ ለመመለስ እርምጃ መውሰድ፣ መመለስ አይደለም necessarily ለመመለስ እርምጃ መውሰድ መተማመንን እንዲፈጠር፣ አሁን ሊመለሱ የማይችሉትን ደግሞ በጎ ፍቃድ እንዳለ ወደፊት በሂደት ለመመለስ በጎ ፍቃድ እንዳለ አንዳንድ እርምጃዎችን መውሰድ ያስፈልጋል። እና እነዚህ የአዲስ አሁን የመግባቢያ ሰነድ የተፈራረሙት የኦሮሞ ፓርቲዎች I think የሚግባቡት ብዙ ነገር ባጭሩ ሲመስለኝ የዚህ ስምምነት ዋና ነገር በኦሮሞ ህዝብ ፖለቲካዊ ጥያቄዎች፣ በኦሮሞ ህዝብ ብሔራዊ ጥቅም፣ የኦሮሞ ህዝብ ፍላጎት በእነዚህ ላይ መሰረታዊ የሆነ መግባባት ያስፈልገናል። ለምን? ምክንያቱም ሁላችንም የኦሮሞን ህዝብ መብት ለማስከበር መንንቀሳቀስ ፓርቲዎች ነን የሚል ምንግባባባቸው የኦሮሞ ህዝብ ጥቅሞች በኦሮምኛው ጥሩ አድርገው ይገልጹታል። ፌኢፊ ፋይዳ ኡመት ኦሮሞ የኦሮሞ ህዝብ ፍላጎትና ጥቅም ምን በሚመለከት መሰረታዊ መግባባት ለማድረግ ነው። የኦሮሞ ህዝብ መሰረታዊ ፍላጎትና ጥቅም ምንድነው ተብሎ ከታየ በዚህ በተቃውሞ ሂደት ጊዜ ውስጥ እና ዛሬም በአየር ላይ ተንጠልጥለው ያሉት ጥያቄዎች ግልጽ ናቸው። የሀገር ባለቤትነት ጥያቄ፣ የሀብት ክፍፍል ጥያቄ፣ የማህበራዊ ፍትህ ጥያቄ፣ የቋንቋ እኩልነት ጥያቄ፣ በፊንፊኔ ከተማ ላይ ህገ መንግስታዊ የልዩ ጥቅም ጥያቄ፣ የከተማው ድንበር ወሰን ወይም ከ1983 ከነበረው ቦታ ሳይሰፋ
የከተማው አስተዳደር በዛ ድንበር ውስጥ ተገድቦ ስራውን እንዲሰራ የሚፈልግ ጥያቄ አሁን ከተስፋፋባቸው ህገወጥ መስፋፋት ካደረገባቸው ቦታዎች እጁን እንዲሰበስብ የሚያደርግ ጥያቄ እነዚህን የመሳሰሉ የኦሮሞ ህዝብ የማንነት የታሪክ የባህል መብቶቹን የመጠቀም ጥያቄ እነዚህ ሁሉ ሊከበሩ ይገባል በአገራችን ሀብት በተፈጥሮ ባደለችን የአካባቢ ሀብት እኛም የሚገባን ያህል ድርሻ ይድረሰን ለአገርም ይድረስ ግን እኛም ይድረሰን ከኛ ጋር ተወስዶ ለሌሎች ብቻ አይሰጥ የሚል ጥያቄ በአጠቃላይ በአገሪቱ ውስጥ አግባብነት ያለው ፍትሃዊ የሆነ የሀብት የድሎችና የስልጣን ክፍፍል ፌር በሆነ ፍትሃዊ በሆነ መንገድ ለሌሎች እንደሚደርሰው ከሌሎች ህዝቦች በአገሪቱ ውስጥ ካሉ ብሔረሰቦችና ህዝቦች እንደሚደርሰው እኛም እንደ ቁጥራችን መጠን እንደ አስተዋጽኦአችን መጠን ተገቢ በሆነ ሁኔታ ዳር ተደርገን ተገፍተን ሳይሆን ባለቤት በመሆናችን እንደዛ ታይተን ሊኖረን ይገባል ልንጠቀም ይገባል የሚሉ ጥያቄዎች ናቸው ከነዚህ መካከል አንዳንዶቹ ፓርቲዎች በመፈክር መልክ ካስቀመጡ የነጻነት የዲሞክራሲ የመረራን ፓርቲ ብታየው የዲሞክራሲ ጥያቄ የሚጠይቀው ዋን ቮት ነው ከበፊት ጀምሮ ግልጽ የሆነ የተለያዩ ፍንጥቅጣቂዎች ጭምር የሚያነሱት ነገር ካለ ከምንም ነገር በላይ የራስን ዕድል በራስ መወሰን መገንጠል ሊሆን ይችላል መገንጠል ላይሆን ይችላል ግን ህዝቡ የራስን ዕድል በራስ መወሰን አለበት ቢያንስ ክልሉን በሙሉ ነፃነት በፌደራል ስርዓት ውስጥ የሚገባውን ያህል ስልጣን ተጋርቶ እና ተጠቅሞ ራሱን ማስተዳደር አለበት የሚል ሐሳብ ነው ያለው እነዚህን ጥያቄዎች ለመመለስ በእነዚህ ሰብስታንቲቭ ይዘታዊ በሆኑ ጉዳዮች ላይ አንደኛ ተነጋግረዋል ወይ ሁለተኛ እንደው ኦዴድን ጠይቀዋል ወይ ምክንያቱም አሁን መንግስት ኦዴድ ነው አንገብጋቢ ጥያቄዎች ናቸው ህዝቡ ኦዴድን የተቀባይነት ማጣት ቀውስ ሽግግሩ ተነጥቋል ተወስዶብናል እኛ ያመጣነው ለውጥ ለኛ እየሰራ አይደለም ብሎ ህዝቡ ወደዚህ አይነት ጥልቅ ተቃውሞ ለዚህ ደግሞ ተጠያቂው አብይ አህመድ ነው ብሎ የሚንገበገብበት አንዱ ምክንያት ለነዚህ ጥያቄዎች አንደኛ መልስ አለመሰጠቱ ሁለተኛ ለመሰጠቱም ወደፊት እንኳን ይሰጣል ተብሎ ዋስትና አለመኖሩ ሶስተኛ ኢንፋክት እነዚህን ጥያቄዎች መስደብ ማንኳሰስ ማሳነስና ማድበስበስ ስራ ተደርጎ በደንብ ተተልሞበት እየተሰራ ከመሆኑ አንፃር ህዝብ በጣም ግርታ ውስጥ ነው ያለው ብዙ ቁጭት ንዴት ግርታ እና ብዥታ አለበት ይህ ከሆነ እነዚህ ዛሬ በኦሮሞ ህዝብ ስም በኦሮሞ ህዝብ ፍቃድና ፍላጎትና ምኞትና ጥቅም ላይ የሚወያዩ የኦሮሞ ፓርቲዎች ኦዴድ እነዚህን ቃል ገብቷቸው መልሳለሁ ብሎ ቃል ገብተው የነበሯቸውን ጥያቄዎች ለመመለስ ምን እርምጃ እየወሰደ ነው ምን እርምጃ እንዲወስድ ጫና አሳደሩበት ስለነዚህ ጥያቄዎች ምን ተነጋገሩ ህዝቡ እንዳይቃወመው ለሱ የፎቶ ስነስርዓት ቢያደርጉ መልካም ግን ለህዝቡ ምን ይደረግለታል የትኛው ጥያቄ ይመለስለታል የትኛው ጥያቄ እንደሚመለስለት ዋስትና እንሰጠዋለን የሚለውን ምን ያህል መግባባት አድርገዋል ይሄንን ካላደረጉ በተጨባጭ መሬት ላይ ያሉ አንገብጋቢ ጥያቄዎችን አንደኛ አስፈላጊውን አትኩሮት ካልሰጧቸው ሁለተኛ መመለስ የሚቻሉትን አሁኑኑ መመለስ ካልቻሉ እንዲመለስ ጫና ማሳደር በኦዴድ ላይ ካልቻሉ ሶስተኛ ላልተመለሱትና በደረጃ በወደፊት የሚመለሱ ለምሳሌ ህገ መንግስት ማሻሻል አስፈላጊ ሆኖ የሚገኝባቸው አንዳንድ ጥያቄዎች ለነሱ ደግሞ ሙሉ በጎ ፈቃድ ማሳየታቸው የሚያሳይ እርምጃ እንዲወስዱ ጫና ካላሳደሩ ይሄ ስምምነት የሆኑ ስልጣናቸውንና ፍራያሳቸውን ፍላጎቶች የሚያራምዱ ግለሰቦችና ድርጅቶች እድሮች ስምምነት ነው እንጂ ከህዝብ ጋር ምንም ግንኙነት የለውም ማለት የህዝቡን ነባራዊ
አሁን በተጨባጭ መሬት ላይ ያሉ አንገብጋቢ ጥያቄዎች ወይ በመመለስ ወይ አስፈላጊውን አትኩሮት መስጠት ወይም ደግሞ ለመመለስ የመፍትሄ እርምጃ አቅጣጫ በማስቀመጥ በጎ ፈቃድ መኖሩን ማሳየት ካልተቻለ የነሱ ስምምነት የራሳቸው የክለቦች ስምምነት ነው ማለት እንደ እድር ነው የራሳቸው የሚግባቡ ሰዎች ስምምነት ነው እንጂ ከህዝብ ጋር ግንኙነት የለውም። ስለዚህ ይህ ስምምነት መሬት ላይ ያሉ ጥያቄዎችን ለመመለስ ምን ያህል እየተሰራ እንደሆነ ምንም የተናገረው ነገር የለም። ምንም ከዚህ አንፃር ከህዝብ የራቀ ከሆነ ደግሞ አብሮት ኦህዴድ እንደተጠላውና ቀውስ ውስጥ የተቀባይነት ማጣት ቀውስ ውስጥ እንደገባው አብሮት እነሱም ይጠላሉ ማለት። ስለዚህ ለነሱ መሆን ያለበት በነገራችን ላይ ለኦህዴድ የሚጠየቀው ጥያቄ ለነሱ መጠየቅ አለበት። ምንድነው ሄዳችሁ የተፈራረማችሁት ማለት መባል አለበት። ምን ጉዳይ ላይ ነው የተግባባችሁት? በምን አይነት ሂደታዊ ጉዳይ ላይ በምን አይነት ይዘታዊ ጉዳይ ላይ ተስማማችሁ? እነሱም እናታግለዋለን እንታገልለታለን ስንታገልለት ኖረናል ተሰቃይተንለታል ለሚሉት ህዝባቸው ይሄንን በግልጽ ማስቀመጥ ይገባቸዋል። በህዝቡ ስም እየተወያዩ እየተደራደሩና እየተስማሙ እየተፈራረሙ ነገር ግን ለህዝቡ ምን ላይ እንደተደራደሩና እንደተስማሙ ማይገልጹ ከሆነ ይሄ ዲሞክራሲያዊም አይደለም የወደፊትም የዲሞክራሲን ተስፋ አያሳይም። ግልጽነት ለህዝብ ከሌለ ወደፊትስ ምን እንዴት ነው ምናምናቸው? ስለዚህ ይሄ ስምምነት አሁን በመሬት ላይ ካሉት የህዝብ ጥያቄዎች ጋር በቀጥታ የሚገናኝ ነገር የለም። ከተግባቡ ግን በእውነት ከካሜራና ከጠቅላይ ሚኒስትር አብይን ከህዝብ ጥላቻ ለማትረፍ ከማድረግ አልፈው በእውነት ከተግባቡ ግን ምናልባትም የሚግባቡት ጥያቄዎችን ለመመለስ የተሻለ መተማመን በመካከላቸው ይፈጥሩና የተሻለ እርምጃዎች ሲወሰዱ ማሳየት ይጀምራሉ ማለት ነው። ለአሁን ግን ያን አላየንም እና መጠንቀቅ አለባቸው። ለህዝቡ በፍጥነት ይሄን ማብራራት አለባቸው። መመለሳል ማሳየት አለባቸው ምን እንደተስማሙ ምን እንዳልተስማሙ የህዝቡ ፍላጎት ምን እንደሆነ እንዴት እንዳወቁ እነዚህንም ሁሉ ማሳየት መቻል አለባቸው። እነሱ መጠየቅ አለባቸው። በየሚዲያውም ቀርቦ ማብራራት አለባቸው። እና አሁን ባለው ሁኔታ ግን እንዳልኩ ዝርዝሩም ስለማይታወቅ ምን እንደተወያዩም ስለማይታወቅ አንድ ላይም ደግሞ መተው ጠቅላይ ሚኒስትሩ በፍጥነት በኦቤን ሄዶ በኢንተርቪው እንደተደረገው ምናልባትም 3-4 ሆነው ሁላቸውም አንድ ላይ ቁጭ ብለው በጋዜጠኛ እየተጠየቁ ወይም ፕሬስ ኮንፈረንስ አድርገው መልስ ሊሰጡበት መልካም ነው ብዬ አስባለሁ። ምን ያህል ጥያቄዎችን ለመመለስ እየተንቀሳቀሱ እንደሆነ ለማሳየት ማለት ነው። ያ ካልሆነ እንዳልኩ የተፈራው የተቃውሞ እንቅስቃሴ በኢሬቻ ላይ ይሆናል ተብሎ የሚፈራው የተቃውሞ እንቅስቃሴ አሁንም በዚህ ጨለማና ድንግዝግዝ ውስጥ መነሳቱ አይቀርም። የለውጡ ሂደት አንተም ሌሎችም ብዙ ሰዎች ፍኖተ ካርታ የሌለው ወዴት ከየት ተነስቶ ወዴት እንደሚሄድ የማይታወቅ እንደሆነ ብዙ በሚዲያዎችም ያነሳችሁበት ሁኔታ አለና ይህ ስምምነት አሁን የለውጡ ሂደት ወደ ዲሞክራሲያዊ ሽግግር ለማድረስ ጥቅሙ እስከምን ድረስ ነው ትላለህ? እንግዲህ የለውጡ ሂደት እንደሚታወቀው ብዙም የሄደ አይደለም። ወደ ዲሞክራሲያዊ ሽግግር የመሸጋገር ነገር አይታይበትም። ምክንያቱም ምርጫ ቦርድን ማስተካከል ሚዲያውን ፍትሃዊና ለሁሉም እኩል ተደራሽ ማድረግ ሚዲያ ውስጥ ያሉ ወገንተኝነትን የአትሊስት የመንግስት ሚዲያ ውስጥ ያሉትን ወገንተኝነትን ማጽዳት እንደዚሁም በምርጫ ቦርድ በህግ የበላይነት ባለበት ሁኔታ ምርጫ ስለማይካሄድ የህግ ተቋማት ለምሳሌ የጠቅላይ ፍርድ ቤቱ እና በአጠቃላይ ፍርድ ቤቶች የፍርድ ቤቶች ገለልተኛነት ነፃነት የሚዲያው ነፃነት ገለልተኛነት ወይም ደግሞ ለሁሉም ፍትሃዊ ተደራሽነት የሲቪክ ሶሳይቲዎች እንደዚሁ ገለልተኛና ነፃ ሆነው ለመታዘብ ራሳቸውን ማዘጋጀት እንደዚህ ያሉ ነገሮች ያስፈልጋሉ ዲሞክራሲያዊ ሽግግር እንዲደረግ። እነዚህን በተመለከተ ያየነው ነገር ምርጫ ቦርድ በአንድ ፓርቲ እጅ ወድቋል። እኔ አይደለም ማለት ራሳቸው ይዜማዎች ወጥተው የሚናገሩት ነገር ዶክተር ብርሃኑ ነገር ተናገረው ነገር ምርጫ ቦርድ ያስተባበል የሞከረው ነገር
ዛሬም የፖለቲካ ፓርቲዎች ተሰብስበው ይሄንኑ ገልጸዋል። ምርጫ ቦርድ በግልጽ ለኢዜማ እያደላ ነው ብለው የተጀመረው ውይይት አቋርጠዋል ዛሬ። አሁን ምርጫ ቦርድ ኦሬዲ ተአማኒነቱ አስቸጋሪ ይሆናል። ምርጫ ቦርድ ያሻሻለው ህግ ደግሞ በኢዜማ ሎየሮች የተሻሻለ ስለሆነ ለአንድ ፓርቲ ያደላ ከመሆኑም በግልጽ የተነገረ ዶክተር ብርሃኑ ለምንድን ነው ለምሳሌ ይሄን ከምንልበት ምክንያት አንዱ የፖለቲካ ፓርቲዎች ምዝገባን በሚመለከት የወጣው የተሻሻለ ህግ አንዱ የሚለው ነገር በፌደራል ደረጃ ፓርቲ ሆኖ ሀገራዊ ፓርቲ ሆኖ ለመወዳደር እንዲቻል 10,000 ሰው ማስፈረም አለበት ወዘተ ይላል። ያ ቁጥር ትልቅ ነው፣ ብዙ ነው፣ አላስፈላጊ ሪስትሪክሽን ነው የሚሉ ብዙ ፓርቲዎች አሉ። ይሄ በነፃነት ፖለቲካ ፓርቲዎች እንደፈለጉ ሲንቀሳቀሱበት የኖረ ሀገር ቢሆን ኖሮ ያንን ማድረግ ቀላል ነው። ገና ትናንት የወጡና ነፃነትን አይተው የማያውቁ ብዙ ወከባ ሲካሄድባቸው የነበሩ ፓርቲዎች ባሉበት ሀገር ገናሪም የምዝገባ ቻሌንጅ ያለባቸው ፓርቲዎች ባሉበት ሀገር 10,000 ድረስ መጠየቅ ሳይጀመር እንዲሞቱ ወይም ደግሞ እንዲተባበሩ ማድረግ ነው፣ እንዲዋሃዱ እና የመሰብሰብ ነፃነትን የሚገድብ አዋጅ ነው እሱ ራሱ። እሱ ላይ ሙግት አለ፣ ፓርቲዎቹ እየተቃወሙት ነው። ይሄንን ማስተካከል በፍጥነት አስፈላጊ ነው። ይሄን አስተካክሎ ምዝገባዎችን ማስተካከል አስፈላጊ ነው። ያንን ካላደረጉ ዲሞክራሲያዊ ሽግግር ይደረጋል ማለት ያስቸግራል። ሶስተኛ ጠቅላይ ፍርድ ቤቱ እንደዚሁ ከወገንተኛነት ይጸዳ አይደለም። በተለይ ጠቅላይ ፍርድ ቤቱን የሚመሩት ወይዘሮ ማዛ ደጋግመው የሚናገሩት ነገርና ጠቅላይ ሚኒስትሩ የሚናገሩት ነገር ኦልሞስት አንድ ነገር ነው። ስለዚህ እነሱም ጋር ጥያቄ አለ። በምርጫ ጊዜ ምን አይነት እርምጃ ይወስዳሉ? ማንን እንዴት አድርገው ይዳኛሉ? ኦፍኮርስ ይሄ ከዳኛ የሚለያይ ነገር ቢሆንም በመሰረቱ ግን ፍርድ ቤቱ በገለልተኛነት፣ በተአማኒነት፣ በፍትሃዊነት ይዳኛል የሚለውን ለመተማመን ለመፍጠር የሚያስችሉ እርምጃዎች አይደሉም እየተወሰዱ ያሉት። እንደዚሁ የተለያዩ ሌሎች ተቋማት ሌላው አሁን የሰብአዊ መብት ተቋማት የሚባሉት የኢትዮጵያ ሰብአዊ መብት ኮሚሽን እና የኢትዮጵያ ኦምቡድስመን ተቋም የእንባ ተቋም እነዚህም በደንብ ገለልተኛ ነፃ እና ፍትሃዊ የሆነ ስብዕና የሆነ አቋም ማድረግ ይገባቸዋል። እነዚህ ላይ የተሰራው ነገር ምን ያህል ጥሩ ነው፣ ምን ያህል ነገር እየተሰራ ነው፣ ምን ያህል ነገር ይቀራል፣ ወዴት እየሄደ ነው የሚለው አሁንም ገና ግልጽ አይደለም። ይሄ ባለበት ሁኔታ በኦሮሚያ ክልል ዲሞክራሲያዊ ሽግግርን ለማድረግ እንዲያስችል የነዚህ ፓርቲዎች ዛሬ መግባቢያ ሰነድ መፈራረም ምን ይጠቅማል ከተባለ again አሁንም ከጠቅላይ ሚኒስትሩን ለማትረፍ ከሚደረግ የፎቶ ፕሮግራም ያለፈ ከሆነ ይሄ ነገር ማለት ነው እነሱ ከተስማሙ በዲሞክራሲያዊ ሽግግሩ ሂደት ላይም የተወሰነ ጫና ለማሳደር በህብረት በአንድ ድምጽ አትሊስት ክልሉን በሚመለከት በአንድ ድምጽ ጫና ለማሳደር እድል ይሰጣቸዋል። ያን ማድረግ ብቻ ሳይሆን በክልል ደረጃ እነሱ በእንደዚህ በአንድ ድምጽ በእነዚህ ዲሞክራሲያዊ ሽግግርን ለማምጣት በሚችሉ ጉዳዮች ላይ እንዲህ አይነት አቋም ወስደናል። ስለዚህ በአገሪቱ ውስጥ እንዲህ ያለ ዲሞክራሲያዊ አካሄድ መኖር አለበት ብለው ሐሳብ ቢያቀርቡ በተባበረ ኃይል ምርጫ ቦርድንም ጫና ለመፍጠር ምርጫ ቦርድ አልሰማም ቢላቸው ወደ ፍርድ ቤት ለመውሰድ ወደ ህገ መንግስት ተቋም ለመውሰድ ከሌሎች ፓርቲዎች ጋርም የተሻለ መግባባትና በዲሞክራሲያዊ ስርዓት ግንባታው ሂደት ላይ እየተያዩ እየተናበቡ እንዲሰሩ ለሁላቸውም በሚጠቅም መንገድ ለማድረግም የተሻለ አቋም ይሰጣቸዋል ማለት ነው። በኦሮሚያ ክልል ውስጥ ያሉ ፓርቲዎች ህብረታቸው ይሄ ጥላቸው አሁን ጥላ ነው የተባለው ጋዲስ ወገን ኦሮሞ የተባለው ማለት ነው በአንድ ላይ ከሆኑ በዛ መንገድ እንዲሄድ ያደርጋል። በተለይ ደግሞ ኦህዴድን ማዕከል ያደረገ መሆኑ መንግስት ላይ ያለ በክልልም በፌደራልም ደረጃ አመራር ያለው ድርጅትን ማዕከል ያደረገ ጥላ ከሆነ መንግስትምንም አብሮ ይዞት ስለሆነ የሚንቀሳቀሰው በአገሪቱም ሁሉ አሁን ባነሳዋቸው ቁልፍ የሆኑ የዲሞክራሲያዊ ሽግግር ፕሮግራሞች ላይ የተሻለ ጫና ለማሳደር ተስፋ አለ። እንዳልኩህ ግን ይሄ ነገር ሁሉ የተጀመረው ጊዜውን ስታይ ያለውን የሚዲያ ሽቅድምድም ስታይ እነዚህ ነገሮች ስታይ ከዚህ ከኢሬቻ ተቃውሞ
ጠቅላይ ሚኒስትሩን ለማዳን ስፔስ ሴቪንግ ለማድረግ የሆነ ከሆነ ለዲሞክራሲያዊ ሽግግሩም ብዙ ርቀት የሚሄድ መግባባት ነው ብለን ማሰብ ያተናል። ቀላል እኮ ነው። ይሄ ህብረት የምር ከሆነ ዛሬ ኦሮሚያ ውስጥ የሚደረገውን ጦርነት ማስቆም መቻል አለባቸው። በቃ ዲሞክራሲያዊ ሽግግር ለማድረግ የመጀመሪያው እርምጃ ብረትን ከፖለቲካ ማላቀቅ ነው። ማለት ፖለቲካውን ከብረት ማላቀቅ። የታጠቁ ኃይሎች ቁጭ እንዲያደርጉ ማለት የታጠቁ በሁለቱም ሳይድ ፓርቲዎች ምንም አይነት ትጥቅ ያስፈልጋቸውም ማለት ነው። ዛሬ ኦህዴድ ኦሮሚያ ውስጥ የሚያደርገውን አፈና በሰራዊት የታገዘ አፈና ማቆም መጀመር አለበት። በሌላው ወገን ያሉትም ከተስማሙ በእውነት መሳሪያቸውን ማስቀመጥ አለባቸው። ይሄው ነው የመጀመሪያ ስቴፕ። ይሄን ካደረጉ እየተማመንን ነው ማለት ነው። ይሄን ሳያደርጉ አንዱ ላይ ጦርነት እያወጁ በዚህ በመናየው ሚዲያ በሙሉ አውትሌት በሶሻል ሚዲያውን በሙሉ ካድሬውን እያሰለፉና አንደኛው ሌላኛውን እየሰደበ እየዋለ በዚህ ሁኔታ ውስጥ እንኳን ዲሞክራሲያዊ ሽግግር ለማምጣት ተግባብተው በአንድነት በጉልበት ሆነው አንዳቸው ለሌላኛው ጉልበትና አቅም ሆነው ሊያሻግሩን ቀርቶ እርስ በርስም ከመተላለፍ የሚወጡ አይመስለኝም። ግን ትልቅ ተስፋ አለው። ኢን ፕሪንሲፕል በመርህ ደረጃ እንዲህ አይነት መግባባት ካለ ለአገሪቱም ለክልሉም ዲሞክራሲያዊ ሽግግርን ለማምጣት የተሻለ መንገድን ወደፊት የተሻለ ራዕይም ለመፍጠር ጥሩ እድል ያለው ስብስብ ነው በያምናል። ከ11 ወዲህ ብዙ ልጆች የታሰሩ ናቸው። ብዙ ስደት አለ። የሪፍረንደም የህዝብ ውሳኔው ነገር እንዳለ ነው ያለው። ዛሬ ከሰማነው ከሀገር ቤት የተሰማነው ከታሰሩት ልጆች የተወሰኑ ምንም ከፍርድ ቤት አንድም ለውጥ ሳይኖር ራሱ የፖሊስ ኮሚሽነሩ የተወሰኑትን ፈቶ አብሮ በተመሳሳይ ክስ የታሰሩት ግልጽ ባልሆነ መንገድ ተፈተዋል። ሌሎች ግን ሌላ ቦታ ሄደው ፍርዳቸውን የፍርዱን ሂደት እንዲከታተሉ የተደረገበት ሁኔታ አለና ይህ ደግሞ በህዝቡ መሃል ወይ በታሳሪዎቹም በቤተሰባቸውም የሚፈጥረው ስሜት አለ። ለህዝብ ውሳኔ ያው በመከራ ማለት የታጀበ ነው። ሂደቱ ሰላማዊ ነበር። አሁን በጣም ውስብስብ በሆነ መንገድ ላይ ነው ያለው። እንደ ህዝብና ስዳማ በአስተያየት ሰጥተ እንድታልፍ ፈልጌ ነው። መልካም። እንደሚታወቀው ልክ ነው። በጣም በትልቅ ተስፋ የቲም ለማን እና ለውጡን በአጠቃላይ ከተቀበሉ ህዝቦች መካከል የሲዳማ ዞን ህዝብ ይገኝበታል። እንደሚታወቀው ለረጅም ዓመታት በ20 ዓመት ያህል ሊባል ይችላል የክልልነት ጥያቄ ሲያነሳ በዛ ምክንያት ብዙ በደል ሲደርስበት የነበረ ህዝብ ከመሆኑ የተነሳ በለውጡ መባቻ በጣም ብዙ ተስፋ የነበረው ህዝብ ነውና ጠቅላይ ሚኒስትሩም በጣም መልካም የሆነ የበጎ ፈቃድ መግለጫ ጉብኝቶች በአገሪቱ ሁሉ በሚያደርጉ ጊዜ ቅድሚያ ሰጥተው ከጎበኛቸው አካባቢዎች አንዱ የሲዳማ ዞን ወይም ለደቡብ ክልል ሐዋሳ ከተማ በመገኘት ከሲዳማ ዞን ተወካዮችና ሌሎችም የማህበረሰብ ክፍሎች ጋር የነበራቸው የበጎ ፈቃድ መግለጫ የጉድዊል ኤክስፕሬሽን ኦፍ ጉድዊል ስብሰባዎችን ማካሄዳቸው ነው። በጣም መልካም ውይይት እንደነበረ አስታውሳለሁ። ሁላችንም እናስታውሳለን። በሚዲያዎች ሲሰራጭ ነበር። በእነዛ ውይይቶች ወቅት በጣም ብዙ በግልጽነት በመተማመን መፍረስ ብዙ የሚገርሙ ጥያቄዎች በግልጽ ተነስተው ነበር። ለነዛ ጥያቄዎች አጥጋቢ ባይሆኑም በወቅቱ አትሊስት አውንታዊ በሆነ መንገድ አይቶ የመመለስ ነገር ቀናነት ይታይ ነበር እና ይሄም የበለጠ ህዝቡን ደስ አሰኝቶ በተስፋ እንዲጠብቅ አድርገው ነበር። ከጥቂት ጊዜ በኋላ ግን እዛም ላይ ያለ መንገራገጭ ቢኖርም በወቅቱ ወዲያውኑ ግን ጥያቄው እንዲቆይ የሚል ጥናት ተደርጎ በማንነትና ድንበር ኮሚሽኑ ከዛ በኋላ ደግሞ ክልሉን እንዳይፈርስ ወዘተ በሚል እንደገና ሌላ የምሁራን ቡድን በማደራጀት ይሄን ጉዳይ ብቻ ወስደው እንዲያጠኑ በማድረግ በዚህ ሂደት ውስጥ ብዙ ፍረስትሬሽን በመፍጠር ለምርጫ ቦርድ ጥያቄው ደግሞ ሲቀርብ ጥያቄውን ምርጫ ቦርድ ዝም ብሎት ቆይቶ መጀመሪያ ላይ ያው አቅም የለኝም አሁን ህዝብ ውሳኔ ለማድረግ በማለት ህዝቡ ፍረስትሬት እንዲያደርግ በማድረግ ቀኑ በደረሰ ጊዜ ደግሞ ያው እንደምናስታውሰው ከባድ ግጭት በመፍጠር በተለያዩ ደግሞ ሚዲያዎች እንደዚሁ ተጻራሪ የሆኑ የሲዳማን ህዝብ ጥያቄ ለማጣጣል የሚመቹ ወይም ደግሞ እንቅስቃሴውን በአጠቃላይ ጥላሸት ለመቀባት የመጣጣር ሁኔታ
በመኖሩ ብዙ ችግር እንደደረሰ ብዙ መከራ እንደደረሰ በኋላም ብዙ ሰውም ለእልቂት እንደተዳረገ ከዛም ይልቅ ደግሞ የዘመኑ እንቁ የሚባሉ አመራሮች ሊሆኑ የሚችሉ ወደፊት አመራር ሊሆኑ የሚችሉ ልጆች ወደ እስር የተጋዙበት ሁኔታ እንዳለ የታወቀ ነው። አሁን ምንም የህግ የበላይነትን ማዕከል ባላደረገ መንገድ ፖሊስ የተወሰኑትን ፈቶ ሌሎቹን አስሮ ደግሞ በሚገርም ሁኔታ እዛ በተከሰሱበት አካባቢ እንኳን ሳይሆን ሌላ ቦታ እየወሰደ ለፍርድ ያቀርባል፣ ሌላ ቦታ እየወሰደ ያስራል። እንደዚህ አይነት ሁኔታ መኖሩ ትንሽ አሳዛኝ ያደርገዋል። ምክንያቱም የህግ የበላይነት ስር ያለ አካሄድ ከሆነ በህግ የበላይነት አንዱ የሚነሳው ነጥብ ሰው ሁሉ እኩል መሆኑ፣ ሰው ሁሉ በእኩል አግባብ በአንድ አይነት በተመሳሳይ አግባብ ተመሳሳይ በደል ያደረሰ ሰው በተመሳሳይ ሁኔታ ተጠያቂ የሚሆንበት፣ በተመሳሳይ ሁኔታ የተጠረጠረ ሰው በተመሳሳይ ሁኔታ ፍርድ የሚያገኝበት ሁኔታ ነው ሊኖር የሚገባው። በተመሳሳይ አይነት ሁኔታ ተከሰው ተይዘው ተጠርጥረው ተይዘው ለፍርድ ለፍትህ አካላት የቀረቡ ሰዎች ግማሾቹ ዝም ብለው ይፈታሉ፣ ሌሎቹ ደግሞ ምንም ምክንያት ሳይሰጥ ለፍርድ ሂደት ተብሎ እየተንከራተቱ ይገኛሉ። ይሄ ያው በተለያየ መንገድ የተለመደ ስትራቴጂ ነው በኢህአዴግ አሰራር። የተወሰኑትን ትፈታና ኮኦፕት ታደርጋለህ ማለት የሱን ዓላማ እንዲደግፉ አስፈላጊ ከሆነ ገና ባልተለቀቁት ላይ ምስክር ሆነው እንዲቀርቡ ሁሉ የምትደራደርበት ሁኔታ ማለት ነው። እንደዛ አይነት ነገር አግባብ አይደለም። እንዳልኩ ለዲሞክራሲ ስርዓት ግንባታ በለውጥ ጊዜ ለሚደረግ ነገር ከምንም ነገር በላይ በህዝቦችና በፖለቲካ ፓርቲዎች በፖለቲካ አክተሮች መካከል መተማመን መኖሩ ነው። ያንን መተማመን ይሸረሽራል። አስፈላጊ የሆነውን ነገር መተማመን እንዳይኖር ይሸረሽራል። ከዛ በላይ ለዚህ ህዝብ የህዝብ ውሳኔ ቀን ተቆርጧል። ብዙ ሌሎች መሰረታዊ የሆኑ የሂደት የአካሄድ መስመሮች ተቀምጠዋል። ለምሳሌ ገቢ መገባት የነበረበት ደቡብ ክልል ለምርጫ ቦርድ የሚያስገባው ሬፈረንደሙን ለማካሄድ የሚያስፈልግ ወጪ ተብሎ የተቀመጠ ነበረ። በእውነቱ ለመናገር ክልሉ አልነበረም ይሄንን ማድረግ የሸፈነ ያለበት። ግልጽ የሆነ ህግ የሬፈረንደም ህግ ባለመኖሩ ይሄ ሁሉ ነገር እንደ አዲስ ሆኖ ነው ያለው። ይሄ የፌደራል መንግስቱ ወጪ ነው መሆን ያለበት። እውነት ለመናገር ህዝበ ውሳኔ ማዘጋጀት የፌደራል መንግስቱ ኃላፊነት ነው ማንኛውንም ምርጫም እንደሚያካሂድ እና የማንን መብት ለማስጠበቅ ለምንድነው ዲሴንትራላይዝ የሚደረገው ወጪው? እና የሁሉም የሀገር ዜጋ ናቸው። ለምንድነው የፌደራል መንግስቱ ማሸፈነው? እሱ ስህተት ነበር። ይሁን እሺ ምርጫ መቼስ ህግና ስርዓት ስለሌለ እነሱን ቀርሶ ተጠያቂ ማድረግ ስለማይቻል ውሳኔዎቻቸውን ማገድ ስለማይቻል እንጂ ይሁንና ይፈጸም ከተባለ ደግሞ የደቡብ ክልል ወይ ትክክል አይደለም ብሎ በህግ መሞገት አልቀበልም ይሄንን የፌደራል መንግስቱ ነው ሊከፍል የሚገባው ብሎ ማለት ወይ ደግሞ ከተቀበለው ውሳኔውን በፍጥነት ገቢ አድርጎ ወደ ህዝበ ውሳኔው ማቀላጠፍ አስፈላጊ ነው። ምክንያቱም ወጪው ትልቅ ነው። ያንን ወጪ ምርጫ ቦርድ ገንዘብ የለኝም ካለ ችግር ነው። ስለዚህ ያ ገቢ አልተደረገም። ዛሬ ድረስ ይሄን አይነት መልእክት ሲቀበል ነበር። ያ ገቢ መደረግ አለበት። ከዚህ በላይ ግን በአጠቃላይ መተማመን በሌለበት የነጻነት መንፈስ the ambience of free exercise of choice በሌለበት ሁኔታ ሬፈረንደም ወይም ህዝበ ውሳኔ ማድረግ ስለማይቻል የነጻነት መንፈስ የነጻነት አውድ እንዲኖር ለማድረግ የታሰሩ ሰዎች መፈታት አለባቸው። ያሉት ለሌሎች ሰዎች ከጫና ነፃ መሆን አለባቸው። ተሰብስበው ተወያይተው ሐሳባቸውን ገልጸው ተከራክረው በዛ ሁኔታ ወደ ምርጫው መሄድ አለባቸው ከተባለ አንደኛ የታሰሩ ሰዎች መፈታት ብቻ ሳይሆን አሁን ያለው ጫና የሚያሳድር መንፈስ በኮማንድ ፖስት መተዳደሩ ስለሆነ ያን ኮማንድ ፖስት ሁኔታ ማንሳት ያስፈልጋል። የፍርድ ሂደት በጣም ቢቻል እንደተለመደው በተፋጠነ ሁኔታ ማለት ኖርማሊ በ48 ሰዓት ውስጥ ቀርቦ ከዛ በኋላ ማስረጃ ተሰብስቦ በተቻለ ፍጥነት
ይወጣሉ። ግን እንደሚታወቀው በዚህ ሂደት ላይ በተደጋጋሚ የጊዜ ቀጠሮ ተጠይቆባቸው ልጆቹ ወደ የእስር ቤት ሲመላለሱ እንደነበር ይታወቃል። እና አሁን ደግሞ ጭራሽ ከፍርዱ አካባቢ ሁሉ ርቀው እንዲሄዱ ተደርጓል። ማረሚያው ያለው አለባት ነው፣ ከዛ የሚቀርቡት ሌላ ቦታ ነው። እንዲህ ያለ ነገር ስላለ ያ ትክክል አይደለም። ልጆቹንም ከማጎሳቆል ኢንቲሚዴት ለማድረግ መከራቸውን ለማብዛትና ያው ስስ የሆነ ቀስ ያለ ግን ያው ቶርቸር ነው። ከአካባቢ ለምን ትነቅለዋለህ? ወንጀሉን የፈጸመበት አካባቢ ፍርድ ቤት ቢቀርብ ለማስረጃም ለሁሉም ነገር ይቀርባል። ለምንድን ነው ሩቅ የሚሄደው? ምናልባት እዛ አካባቢ ያለው ፍርድ ቤት እነሱን ለመዳኘት ወገንተኛ ይሆናል፣ ገለልተኛ አይሆንም ተብሎ ከታሰበ የፌደራል ፍርድ ቤት መሾም ይቻላል፣ እዛ መሰየም ይቻላል። ከዚህ በፊት ተደርጓል። ከዚህ በፊት በቤኒሻንጉል ተደርጓል፣ በሐዋሳም ተደርጓል። በተለያዩ ክልሎች እንደዚህ አይነት ክልል ሴንተር የሆኑ ጉዳዮች ሲኖሩ ጠቅላይ ፍርድ ቤቱ ማለት የፌደራል ምክር ቤቱ ጊዜያዊ የሆነ ፍርድ ቤት አቋቁሞ የፌደራል ፍርድ ቤት ዳኞች በቀጥታ እየመጡ እዛ ዳኝተው ይመለሳሉ። ይሄን ማድረግ እየተቻለ ለምንድን ነው ልጆቹን ሌላ ቦታ እየወሰዱ ሌላ ቦታ እየወሰዱ ለፍርድ እያቀረቡ የሚሄዱት? ይሄም ትልቅ አለመረጋጋትና ያለመተማመን ስሜት፣ የግዞተኝነት ስሜት ይፈጥራል። ይሄንን ማስቀረት አለባቸው። ይሄን ቢተውት ጥሩ ነው። በተለይ ሬፈረንደሙ የማይቀር ሆኖ ሬፈረንደሙን ሊያደርግ ህዝብ እየሄደ ከሆነ በዚህ ምክንያት የታሰሩ ልጆችን ማንገላታት ምንም ትርጉም የለውም። ምንም ትርጉም ለዚህ የታገሉ ልጆችን ቶሎ እንዲያውም የሚቀጡትን ቀጥቶ ማይቀጡትን ነፃ የሆኑትን ለቆ ለሬፈረንደሙ አስተዋጽኦ እንዲያደርጉ ሰላማዊ በሆነ መንገድ ህዝቡን በማንቃት በማደራጀት ታዛቢ በመሆን የተለያየ ነገር በማድረግ በጣም ትልቅ ኃይል ነው የዛ ወጣት ኃይል። እና ያንን ማድረግ ሲገባ ያን ማድረግም ካልተቻለ አትሊስት በሰላምና በተረጋጋ መንገድ በነፃነት መንፈስ ህዝቡ ወደ ህዝብ ውሳኔ እንዲሄድ ማድረግ አይ ቲንክ ታሪካዊ ኃላፊነት ነው። ህዝቡንም ከዲስኢሉዥንመንት ያድነዋል። ህዝቡ ያንን የመሰለ ተስፋ፣ ያንን የመሰለ ጉጉት፣ ያንን የመሰለ የለውጥ ናፍቆት አሁን ግራ እንዲጋባ ሆኖ ዲስኢሉዥንድ ሆኖ ፍረስትሬትድ እንዲሆን ማድረግ አግባብ አይደለም። በተለይ መጨረሻ ላይ በዛም በዚህም ተብሎ ቢሮክራቲካሊ ተጨፈላልቆ ተጨረማምቶም ቢሆን ህዝብ ውሳኔ የሚደረግ ከሆነ ለምን በሙሉ ደስታ እንዲያደርጉት አይደረግም? ይሄን ማድረግ ምን ይገዳል እና ምን ያስቸግራል? እና ከዛ አንፃር ታይቶ በፍጥነት በበጎ ፍቃድ መግለጫ ጉብኝቶቹ እንደታየው በዚሁ መንገድ አሁንም ቢያልቅ ጥሩ ነው ብዬ አምናለሁ። በመጨረሻ እንግዲህ ጨርሰናል። የትላንትና የኦሮሞ የፖለቲካ ድርጅቶችን የስምምነት መግለጫ በየማስ ሚዲያው በተሰማበት ወቅት የተለያዩ ግለሰቦች ምላሽ ያው ብዙ አይነት ምላሽ ነው የነበረው። በጣም ደስ ያላቸው ሰዎች ነበሩ። ግን ዶክተር ጸጋዬ በማግስቱ ሌላ በተቃርኖ በብዙ ዝርዝር ሀሳቦችን ጽፎ ነው የመጣውና ምናልባት ከተመልካቾቻችንም ይህን ሚዲያ ለሚከታተሉ ሰዎች ግልጽ እንዲሆን ወይም እንደዚሁ ጥያቄ የሚጠይቁበት አጋጣሚ ሊኖር ይችላል። ብዙ ኮንትሮቨርሻል የሆኑ ነገሮች አሉ ከዶክተር ጸጋዬ ጋር ተያይዘው። እሱን እንግዲህ ተመልካቾቻችን በዚሁ አጋጣሚ ወደፊት ዶክተር ጸጋዬ ጋር ከወቅታዊ ሁኔታን ባሻገር እንደዚሁ የባዝድ የሆኑ የሱ ሀሳብ ያልሆኑ ግን በተዛባ መንገድ የተሰራጩ ጉዳዮችን በተመለከተ እንዲሁም አስተማሪ የሆኑ የፖለቲካዊ ኢኮኖሚያዊና ማህበራዊ ይዘት ያላቸውን ፕሮግራም ሳምንታዊ እንግዲህ በጎ ፈቃዱ ከሆነ ይዘን ለመቅረብ እንሞክራለን እና ወደ ሐሳብ እንመለስና ለምንድነው ትችት የምታበዛው? ለምንድነው አንተም በአዎንታዊ መልክ ያልተቀበልከው? የሚሉትን እስቲ አጠር አድርገህ ታነሳና እንጨርሳለን። መልካም። ትችት ያበዛለህ ይባላል። እኔ ብዙ ጊዜ ነው ባለው ኔጌቲቭ ነህ፣ ባሉታዊ ነገር መንገድ ብቻ ነው ነገሮችን እንድትገነዘበው ይባላል። ነገር ግን መልካም ነገር ሲኖር መልካም ነገር ነው ከማለት ወደ ኋላ ብያለሁ። አሁን ቅድም ለምሳሌ እንደተጠቀስኩት የመልካም የበጎ ፈቃድ መግለጫ ጉብኝቶች ነበሩ። ይሄንን ማንም ሰው
ተከራክሮ ያላውቅም አንዳንድ ሰዎች ጭፍጥና አድርገው ምን ለውጥ አለ ለውጥ የለም ይላሉ እኔ ለውጥ የለም ብዬ አላውቅም ለምሳሌ ለውጥ አለ ለውጡ ግን ወደ ዲሞክራሲያዊ ሽግግር ለመራመድ አልቻለም ወይም በሚገባው ፍጥነት ለመራመድ አልቻለም ብዬ አስባለሁ ትችት መልካም ነው በነገራችን ላይ ሂስ መስጠት ሂስ የሌለው መንግስት የተበደለ መንግስት ነው በእውነት ሂስ የሚተቸው የሚሄሰው ሰው የሌለው መንግስት በጣም ምስኪን መንግስት ነው ምክንያቱም የሐሳብ ድህነት ሲያጋጥመው እንኳን ድጋፍ የሚሰጠው አይኖርም አማራጭ ሐሳብ የሚሰጠው ሰው የለም የት ጋር ተሳሳትኩ የሚለው ሳይለፋ ያገኛል ሳይለፋ ራሱን ለመገምገም ቁጭ ብሎ ሪፍሌክት ሳያደርግ በቀጥታ ያገኛል ስለዚህ እኔ ሂስ ሲሰጥ ተገኝቼ ከሆነ ያንን የሚደረግባቸው ሰዎች በጣም እድለኞች ናቸው እና አይ ቲንክ መልካም ነገር ነው ያምናለሁ በሂስ በማድረጌ ወይም ደግሞ ሁሉ ጊዜ በመተቸቴ እኔ ደስተኛ አይደለሁም ምን አለ መልካም ነገር ብቻ ሆኖ እኔ ሂስ ወይም ትችት ከማድረግ ተቆጥቤ በሆነ ወይም ምተቸው ነገር አጥቼ በሆነ ኖሮ እንዴት መልካም ነበር አለመታደል ሆኖ እኔ ብቻ አይደለሁም ብዙ ሰው የሚተቸው ብዙ ነገር አለ ስንተች የምንተቸው አትሊስት እኔ ስተች የምተቸው በሁለት መንገድ ነው አንድ ከህግ አንፃር ነው ምክንያቱም እኔ የተማርኩት ህግ ነው የማስተምረው ህግ ነው ጽፈው ማነበው ስለ ህግ ጉዳይ ነው መመራመረው ስለዚህ ከህግ አንፃር ነገሮችን አለ በህግ አንፃር ሲታይ ደግሞ እዚህና እዛ ጋር ጉድለት አለ ምን አይነት ጉድለት እንዳለ ምን አሳያለሁ ሁለተኛ የምተቸው እንደ ተንታኝ ነው የፖለቲካ ትንተና ስታደርግ መርህና ፓተርን ታያለ መርህና ፓተርን አስቀምጠህ ከሆነ የምትተነትነው በመርህ ላይ ተመስርተህ የሚያስኬዱ መንገዶች አሉ ፖለቲካዊ አንድምታቸው የሚያስኬድ ይሆናል ወደ ተዘጋደጅ የሚያደርስ ዴድ ኤንድ የሚወስድ መንገድ አለ ገና ሲነሳ በውስጣቸው ያሉትን መርሆች ታይና አንድ ፖለቲካ ሐሳብ ሲነሳ ምን ሐሳብ ነው ምንድነው ውስጥ ያለው የሚለውን ታመሳለህ ከዛ በኋላ የዛን አንድምታውን እስከመጨረሻው ድረስ በነጣጥለህ ማለት ነው በትንተና ማለት እንግዲህ ነጣጥለህ ቅንጣቶቹን አውጥተህ ደረጃ በደረጃ ሰባብረህ ምን የት ድረስ ሊያስኬድ እንደሚችል ትገምታለህ ምን እንደማያስኬድ ትገምታለህ የማያስኬዱ ንግግሮች የማያስኬዱ የፖሊሲ ሐሳቦች የማያስኬዱ የህግ እና የፖሊሲ ሰነዶች ምን ገደብ እንዳለባቸው ማየት አይሳንህም ገና ከመጀመሪያ እና የማያስኬድ ከሆነ ገና ከመጀመሪያ ይሄ ነገር ሄዶ እንዲ ነው የሚሆነው ስለዚህ ዴድ ኤንድ ጋር ይደርሳልና መለስ ብሎ ማየት ያስፈልጋል ይሄኛው ደግሞ እንዲ ቢሄድ መልካም ይሆናል ብለህ ትተቻለና ትንተና የምታደርግ ከሆነ መተቸቱ አይቀርም ትንተና አላማው ከመፈክር ባለፈ ከሬቶሪክ ባለፈ ከንግግር ባለፈ ምን ማለት ነው አንድ ነገር ብሎ መጠየቅ ማለት ነው ብዙ ጊዜ እኔም ጽፈውም ጽሁፍ ጥያቄ ነው ለምሳሌ ዛሬ ተከስከው ጽሁፍ ይሄንን የሰላም የመግባቢያ ሰነድ አስመልክቶ ጥያቄዎች ነው ያነሳሁት ምክንያቱም ጥያቄውን ካነሳ ለመልሱ ራሱ ግማሽ መንገድ ሄዷል ማለት ነው ሰውየው እኔ ካነሳው ለነሱ ለመልሱ ጥያቄው በደንብ ከገባቸው ወደ መልሱ ተጠግተዋል ማለት ነው ጥያቄ የምታነሳው ለምንድነው ሰዎች ከመፈክር አልፈው ወደ ትንተና እንዲያዩ ለማድረግ ይሄን በማድረግ እንደ ህግ ባለሙያነቴ ደግሞ በህግ አይን ሲታይ በህገ መንግስት ህግ አይን ሲታይ ምክንያቱም እኔ ማተኩሩበት ህግ የፖለቲካ ህግ ነው ይባል ይችላል ህገ መንግስት ፖለቲካን ታስተዳድርበት ህግ ስለሆነ አይን ሲታይ ጉድለቶችን አውጥቼ ነቅሼ ለማስረዳት ለመሞገት ሞክራለሁ ያን ለመሞገት መሞከር ማለት መንግስትን ለመጣል ወይም ለማድፋፋት የነሱን ጥረት ከንቱ ለማድረግ ወዘተ ሳይሆን ኢንፋክት ታርመው እንዲሳካላቸው ስለምፈልግ ነው ሁሉ ጊዜም ነው ማለት ነው ኢትዮጵያም ይያለው በኢትዮጵያ ምክር ቤት ፍለፊትም ቀርብ ያካለ ከማንንም በላይ እንዲሳካላችሁ ከሚፈልጉ ሰዎች መካከል አንደኛው ነው እንዲሳካላቸው ነው ተቻቸው ይሄን ምልበት ምክንያት ምንድነው ትችት የታማኝነት
ዋናው መገለጫ ነው ብዬ ስለማምን ነው። criticism is an act of loyalty ላንተ ልቀበልልህ የሚችለውን ገፈት ሁሉ መቀበል የሚጀምረው ዛሬ አንተ የተናገርከውንና የተናገርከውን ንግግርና ያደረከውን ድርጊት እየተጨውህ ነው። ተጭቼ ስህተቱን አሳይቼ ከታረምክ ተጠቃሚው አንተው ነህ። ካልታረምክና አንተ ትክክል ሆነህ እኔ ከተሳሳትኩ አሁንም ተጠቃሚው አንተው ነህ። ስለዚህ ሂስን መጥላት የለባቸውም። ሂስ የሌለው መንግስት፣ ሂስ የሌለው የህዝብ አገልጋይ ነው ያልታደለ እንጂ የሚሄ ሰው እየተከታተለ ችግሩን የሚያሳየው የህዝብ አገልጋይ የመንግስት አገልጋይ በጣም እድለኛ ነው ብዬ አስባለሁ። እና የምተቸው ማንም እንዳይሳካለት ወይም የፖለቲካ ህልሙን ከእጁ ለማስጣልና ለማፍገምገም ኢቭን የስልጣን ፍቅር ካለው ማለት ነው የሱን ስልጣን ለመጋፋት ስልጣን ፍቅር ስላለው የሱ ስልጣን ያንን ህልሙን እንዳይጠቀም ምናምን አይደለም። ምክንያቱም የሱ ስልጣን የማንም ስልጣን ኢንተረስት ያደርገኛል ብፈልግ ደግሞ አለው መንገድ እሱ በዛ መንገድ በቀጥታ ገብቼ ይሄን ስልጣን እፈልገዋለሁ ለሃለው እንጂ አንተ የሰራኸውን እየነቀስኩኝ ይሄ እዚህ ጋር ያስኬድህም ይሄ ግን ትክክል ነው ይሄኛው የሞቲቭ ችግር አለበት ይሄኛው የሆነስቲ ችግር አለበት የእውነተኛነት ችግር አለበት ይሄኛው ደግሞ የማያስኬድ የማያሰራ አሰራር ነው ይሄኛው ህገወጥ ነው ብለህ ትናገራለህ። ይሄን ስትናገር ሰውየው በጣም የሚወደውን ስልጣኑን ልትነጥቀው ወይም ልታጣጥልበት ወይም ልታደናቅፈው ከሚፈልገው ህልም ልታስቀረው ያሰበውን ፖሊሲ ልታጣጥልበት ብለህ አይደለም። ሂስ ለማጠንከር ለማበርታት ነው። በጣም ኔጌቲቭ እንኳን ቢሆን በጣም አሉታዊ ሂስ እንኳን ቢሆን ሌላ አማራጭ እንድታይ ሌላ ምን ማድረግ ይችላል እስቲ ቆይ ግን ብለህ እንደ ፍሬን ነው ያዝ ያደርጋል። ዝም ብለህ ከመሄድ ይሄ ብቻ ነው ያለው መንገድ። ጥርጊያ መንገድ ይወዳል ፖለቲከኛ። ዓለምን ሁሉ በስህተትና በትክክል ይሄኛው ትክክለኛ መስመር ነው ብሎ ነው የሚሄደው እና ቀለል እንዲልለት ይፈልጋል። ሂስ ግን ኮምፕሊኬት ነው የሚያደርገው ነገሮችን። ጥቁርና ነጭ ብቻ አይደለም የሆነ አይነት ሼዲ ነገርም አለ እንዲህም ሊሆን ይችላል። ስለዚህ እዚህ ጋር ጠንቀቅ ብለህ ተራመድ እና ይሄንን ነው የሚረዳው። ሂስ ህይወት ኮምፕሊኬትድ ነው። ሂስ ኮምፕሊኬት ነው የሚያደርገው። እንደምታስበው ግልጽ እንደዚህ ብቻ አይደለም የሚለውንና ለፖለቲከኞች ትንሽ ያነጫንጫል ከበድ ይላቸዋል። ግን one has to do it የሆነ ሰው የሆነ ቦታ ይሄን ማድረግ አለበት። እኔ ደግሞ እንደ አንድ አስተማሪ እንደ ፐብሊክ ኢንተሌክቹዋል ይሄን ስራ መስራት የሙያ ግዴታዬ ነው ብዬ አምናለሁ። ይሄን ካላደረኩ እውነትን ለስልጣን ባለስልጣናት ካልተናገርኩ እንደ አንድ የአስተማሪ የአንዱ የአስተማሪ ቢሮ ኃላፊነቱ ፕሮፌቲክ ስራ ነው። ፕሮፌቲክ ስራ ማለት ደግሞ ለኃይለኞች ሳይፈሩ በመክንያት ላይ ተመርኩዞ እውነትን መናገር ነው። በተቻለ መጠን በተረዳሁት መጠን በገባኝ መጠን እውነትን ለመናገር ሞክር። ይሄው ነው። ዶክተር ጸጋዬ በጣም አመሰግናለሁ። በሲዳማ ሚዲያ ኔትወርክ ስም ምቹ ባልሆነ ሰዓት የምታወቅ ነው። በዚህ ሰዓት ከእኩለ ሌሊት በኋላ ነው ያለው። በጣም አድካሚ ሁኔታ ያው ጥሪያችንን አክብረህ ለሰጠህን ሰፋ ላለ ትንታኔ ጨርሰናል። በጣም አመሰግናለሁ። እኔም አመሰግናለሁ ሀብትሽ። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልኝ። ተመልካቾቻችን ለዛሬ የነበረን ቆይታ እዚህ ላይ ያበቃን። ሌላ ቀን በሌሎች በሲዳማ ሚዲያ ኔትወርክ ፕሮግራሞች እስከምንገናኝ ቸር እንሰንብት።